የጻፋቸውን እነዛን ሁሉ ትልልቅ ጽሁፎች በቤተ ክርስቲያን ታሪክ ውስጥ ካበረከታቸው ትልልቅ ጽሁፎች ውስጥ ያንን ሁሉ ያበረከተው ከ32 ዓመቱ በኋላ ላለፉት 32 ዓመታት በኃጢአት ውስጥ ተይዞ ሲቀጠቀጥ የነበረ ሰው ነው። እግዚአብሔር ቃል አወጣው። ክብር ለእግዚአብሔር ይሁን። እና ይሄ ሰው እንደዛ ብሎ ይናገራል። ጆን ዌስሊ እንደዚሁ ከሶላዎች ውስጥ ሁሉ ሌላው ቃል ደግሞ ጸጋ ቀደም ብያቸዋለሁ። አንደኛው ሶላ ነው። ሁለተኛው ደግሞ እምነት ወይንም ፌዝ አይደለ? አንዱ ጸጋ ብቻ አይደለ? አንደኛው ሶላ ጸጋ ብቻ። ሰው የሚድነው በምን ብቻ ነው? በጸጋ ብቻ፣ በእግዚአብሔር ጸጋ ብቻ ነው። በቃ መዳን የሚባለው እኔ አዋጥቼ አይደለም። እኔ ካዋጣው በቃ እሱ መዳን አይደለም። እናንተ ካዋጣችሁ መዳን አይደለም፣ እሱ አልዳናችሁም ማለት ነው ካዋጣችሁ። ስለዚህ አንዱን ቅድም ስለ ካልቪን ነግሬያቸዋለሁ። ይሄ ጆን ዌስሊ የሚባለው ደግሞ ይሄኛውን አንደኛው ሶላ በጣም ካራመዱ ሰዎች መካከል አንዱ ነው ጆን ዌስሊ። ፌዝ አሎን በ18ኛው ክፍለ ዘመን በ17 ምናምን ውስጥ እና መዳን በእምነት ብቻ እንደሆነ ከዚህ ቃል የተረዳሁት ከእግዚአብሔር ቃል ውስጥ የተረዳሁት ይህንን የሮሜን መጽሐፍ ሳጠና ነው። በማመን ብቻ ነው የእግዚአብሔር መንግስት ሊወረስ የሚችለው፣ በእምነት ብቻ ነው። ከእግዚአብሔር በሚሰጠን ጸጋ ያን የተሰጠንን ጸጋ እምነት ምንድነው አለ የሰውዬ ሲያስረዳ። እምነት ማለት እግዚአብሔር ፍሪሊ በነፃ የሰጠንን ጸጋ የምንቀበልበት እጅ ነው እምነት። እግዚአብሔር ጸጋውን እንኩ ሲለን እኛ ደግሞ እጃችንን የምንዘረጋው በእምነት ነው። እግዚአብሔር ይሰጣል፣ እኛ አምነን እንቀበላለን። ስለዚህ የሰው ልጅ መዳንን የሚያገኘው የሰው ልጅ ጽድቅን የሚያገኘው በምን ብቻ ነው? በማመን ብቻ ነው። በቃ ገዳም ብትገባ ጽድቅ አታገኝም። መጽሐፍ ቅዱስ አያስተምረንም ይሄንን። ባይዘ በቃ ለመጽደቅ ገዳም ግቡ፣ በቃ ዓለም በቃኝ ብላችሁ አይናችሁን እንዴ ገዳም ውስጥ እኮ ብዙ ኃጢአት አለ እኮ። ያንቁላል የጠበሰውን እንትን ታውቃላችሁ? ቄስ በጾም ጊዜ በጣም ራበውና እንቁላሏን በጧፍ እየጠበሰ ያለ እና እግዚአብሔር መጣሉ እዛው ገዳም ውስጥ በጧፍ ሲጠብስ ማለት ነው። እና እንዴ ልጄ ምን እያደረክ ነው ብሎ እግዚአብሔር ሲጠይቀው አይ ሰይጣን አሳስቶኝ ነው አለ። እና ሰይጣን ደግሞ እዛው ነበር አሉ። አረ ይሄን አንጠባበስ እኔ ራሴ ከሱ ነው የተማርኩት። እንቁላል በጧፍ መጥበስ እኔ ራሱ ከሱ ነው የተማርኩት። የትም ቦታ ብትሄዱ የኃጢአት በርደን ይከተላቸዋል። አየ አውልቀ ለጥለው የምትችለው በእምነትና በእግዚአብሔር በሚሰጠው ጸጋ ብቻ ነው። ኃጢአትን ማሸነፍ የሚቻለው በዚህ ብቻ ነው። በተረፈ የትኛውንም አይነት ማኑቨር የትኛውም አይነት መከረባበት መገለባበት ከኃጢአት ማምለጥ አትችልም። ኦገስቲን በዛ መንገድ ነው ከኃጢአት ያመለጠው። ሉተር በዛ መንገድ ነው ከኃጢአት ያመለጠው። ብዙ የቤተ ክርስቲያን አባቶች ስለዚህ መጽሐፍ ከሚናገሯቸው ንግግሮች አንዱ ምንድነው? የሰው ልጅ ይሄንን መጽሐፍ ተረድቶ ከብዙ ነገር ማምለጥ ከኃጢአት ማምለጥ ወደ ጽድቅ መግባት ይችላል ብሎ የሚናገሩት። ስለዚህ በጣም ብዙ የቤተ ክርስቲያን አባቶች የተናገሩለት በጣም ኢምፖርታንት የሆነ ከአዲስ ኪዳን ውስጥ እንደው አንድ መጽሐፍ ምረጥ ብትባሉ ተብለው በሚጠየቁ ጊዜ አብዛኛዎቹ የሮሜን መጽሐፍ ይጠቅሳሉ። ለምን? the full package። ምክንያቱም የክርስትና ዋናው የመጨረሻ ግቡ ምንድነው? መዳን ነው። በቃ ሌላውን ቶቴ በረከቱን ምናምኑን አሁን ዛሬ እኛ እዚህ የምንራኮትበትን ነገር ተውት። at the end of the day ዓለም ሲጠቀለል ምን ፈልገው እኛ ምንድነው? መዳን ነው አይደል? በቃ ከሚድኑት ሳይድ መሆን ነው የምንፈልገው። ማንም ሰው መቼም ከሚጠፋ እዚህ ዓለም ላይ በጣም የተባረክን ሆነን ገንዘብ ኖሮን አቅም ኖሮን በቃ ሪላክስ አድርገን ኖረን ብንሞትስ ምን ዋጋ አለው? ከዘላለም አንጻር እኮ ስታዩት ዛሬ የምንኖረውን ህይወት አሁን ይሄንን ዘላለም አሁን ከዚህ እስከዚህ ነው ብለን ብናስብ ይሄ ዘላለም ነው ብለን ብናስብ አሁን የምንኖረው ኑሮ አይ ዶንት ኖ እቺ ነጥብ ትሆናለች። አይ ዶንት ቲንክ ሶ ነጥብም ሊሆን አይችልም። ምክንያቱም 100 ዓመት ኖረን እንበል እንግዲህ 100 ዓመትን ዘላለም ውስጥ ስትከቷት ማለት ነው it's just nothing። ግን ሰዎች በዚህ ምድር ላይ የፈለገ ነገር እንደው ባይሳካላቸው እንኳን በቃ እንደው አልተሳካላ ተሰቃይተው ሞቱ እንኳን ተብሎ
ቢሰቃዩ የሆነ ዘመን ሊሰቃዩ ይችላሉ። ግን ዘላለም ደግሞ ከእግዚአብሔር ጋር የሚኖሩበትን ነገር ካገኙ ያ የበለጠ ነው። ክብር ለእግዚአብሔር ይሁን። ለዛ ነው ኢየሱስ ሰው ዓለምን ሁሉ ምን ቢያደርግ ቢያተርፍ። ዓለምን ሁሉ ማትረፍ እኮ ምን ማለት መሰላችሁ? በቃ ዓለም ስፔንድ አሁን ለምሳሌ የተረፈ ገንዘብ ሰው አለው ሲባል ቤዚክ ነገሩን አሟልቶ የቀረው ነው አይደል የተረፈ የሚባለው። ለቤዚክ ነገር የማያውለው ያንን ነገር ባያጠፋውም ምንም ሰውየውን አይጎዳውም። ኢየሱስ ሲናገር ሰው ዓለምን ሁሉ ዓለም እንግዲህ ዓለም ላይ ያለውን አስቡት፣ ብዛቱን ለግዠሪውን አስቡት። ያንን ሁሉ ቢያተርፍ ዋናው ነገር ኖሮት ዓለም ትርፍ ቢሆነው ምን ይጠቅመዋል? አይደል? ምን ይጠቅመዋል? ሰው ለነፍሱ ቤዛ አድርጎ የሚሰጠው ነገር አይደለም ዓለም የሚሰጠው ነገር። ስለዚህ ይሄ መጽሐፍ ያንን ያስረዳናል። ስለዚህ እነዚህ ሁሉ አባቶች ተስማምተው ይሄንን ነገር ስለዚህ መጽሐፍ ብዙ ነገር ጽፈዋል እና ይሄንን መጽሐፍ እኛ ራሳችን ብናጠና በቃ ከዛሬ ጀምረን እናንተ ምዕራፉን ማጥናት ትጀምራላችሁ። እኔ ባክግራውንዱን ነው ዛሬ መሰጣችሁ። ከዛ በኋላ ምዕራፍ 1 እያልን እንቀጥላለን። እግዚአብሔር ባለ ጊዜ እንጨርሰዋለን። ምክንያቱም እያንዳንዱ ነገር እንዴት ኢምፖርታንት እንደሆነ እናየዋለን ምዕራፎቹን እየገባን ስንመጣ። እሺ፣ ስለዚህ ይሄንን ካልኩኝ ይሄ መጽሐፍ ወይንም ይሄ ደብዳቤ ነው። ያው እንደምታውቁት ደብዳቤ ጽፎ ለሮሜ ሰዎች ብሎ ጽፎ ጳውሎስ የጻፈው ነገር ነው። ምክንያቱም ሲጀምር ቁጥር 1 ላይ ሄዳችሁ ስታዩ በአጭሩ ይሄ መጽሐፍ ይሄ ደብዳቤ እንደሆነ የሚነግራችሁ ነገር አለ። የሐዋርያው የጳውሎስ መልእክት ወደ ሮሜ ሰዎች ይላል። በሮሜ ለሚኖሩ ሰዎች ይሄ ሰውዬ ፍሮም ሰምዌር ደብዳቤ የጻፈላቸው ነው። ስለዚህ ይሄ ደብዳቤ መቼ ተጻፈ፣ ያው ማን እንደጻፈው እንኳን ምንም ለእናንተ የሚከብድ ነገር አለ። ምክንያቱም የሐዋርያው የጳውሎስ መልእክት ይላል። ኦልሬዲ ጳውሎስ እንደጻፈው የታወቀ ነው። ለማን እንደተጻፈ ይታወቃል። እና ይሄ መጽሐፍ የተጻፈው በ57 እስከ 58 እዚህ ጋር ልጻፋት ከ57 እስከ 58 ኤዲ ወይንም ከክርስቶስ ልደት በኋላ ማለት ነው። ይሄ በጣም ኤርሊ ዴይስ። ምክንያቱም ይሄንን በኮንቴክስት ለማስቀመጥ ኢየሱስ ክርስቶስ ምናልባት ከ30 እስከ 33 ዓመተ ምህረት ወይንም ኤዲ እዚህ አካባቢ ኢየሱስ ክርስቶስ ጨርሷል ታሪኩን አይደለ? ምናልባት 3 ዓመት ነው ኢየሱስ ያገለገለው በዚህ ምድር ላይ ከ30 እስከ 33 ወይንም ደግሞ አንዳንድ ጊዜ ከ27 እስከ 30 ተብሎ ይባላል። ምክንያቱም ኢየሱስ ክርስቶስ የተወለደው ዜሮ ላይ አይደለም። ኢየሱስ የተወለደው እዚህ ጋር ዜሮ ብለን እንኳን ብናስብ ብዙ ጊዜ እንደዛ ነው ካልኩሌት የምናደርገው። ኢየሱስ ግን የተወለደው በአራውንድ 4 BC አካባቢ ነው የሚባለው። ስለዚህ ከዚህ ጋር አይደለም የጀመረው። ስለዚህ ወደፊት ስትመጡ ምናልባት 26 27 አካባቢ ላይ ኢየሱስ በ30 ዓመት ይሞላዋል። እድሜውን አገልግሎቱን ይጀምራል ማለት ነው። ከዛ ከ30 እስከ 33 ወይንም ደግሞ ከ26 27 ብላችሁን ብትወስዱት በዚህኛው አቆጣጠር ከሄድን እንደዛ በ27 28 አካባቢ ነው የሚሆነው ኢየሱስ አገልግሎቱን የጀመረበት። ስለዚህ አራውንድ 30 ያን ያህል ኢምፖርታንት አይደለም፣ ግን እንትን እንድትሉት ነው። ስለዚህ እዚህ 30 33 አካባቢ የኢየሱስ ክርስቶስ አገልግሎት አልቋል። በቃ ኢየሱስ ክርስቶስ ተሰቅሏል፣ አገልግሎቱን ጨርሷል። ከዛ በኋላ አርጓል። ከዛ እንግዲህ ከ33 ጀምሮ መታችሁ 50 ቤት ስትደርሱ 57 ወይንም 58 አካባቢ ስትደርሱ ጳውሎስ ይሄንን መጽሐፍን እንዴት ክሎዝ እንደሆነ መረዳት ትችላላችሁ። ለኢየሱስ ክርስቶስ አገልግሎት በጣም ክሎዝ ነው። ይሄ በጣም this is the earliest first century ማለት ነው። the first century። ስለዚህ በጣም ቅርብ የሆነ መጽሐፍ ነው። አቀማመጡን ስታዩት ከወንጌል በኋላ የሐዋርያት ሥራ ነው የመጣው። የሐዋርያት ሥራ ነው አይደል የመጣው። ግን በአጻጻፍ ይሄንን ነገር ካያችሁት ሐዋርያት ሥራ ምዕራፍ 20 ላይ እንደተጻፈ ነው የሚገመተው ይሄ መጽሐፍ፣ የሮሜ መጽሐፍ። ምክንያቱም እዛ ቦታ ላይ ይናገራል። ይሄንን የሮሜን መጽሐፍ የጻፈው ጳውሎስ በቆሮንቶስ ሆኖ እንደሆነ ይገመታል። በቆሮንቶስ ውስጥ ይሄ ሐዋርያት ሥራ ወይንም አክትስ 20 ላይ ሄዳችሁ ማንበብ ትችላላችሁ። ጳውሎስ በቆሮንቶስ እያለ 3 ወር በቆየበት ጊዜ ውስጥ ይሄንን መጽሐፍ እንደጻፈው ይገመታል። 57 58 ማለት ነው። ስለዚህ 20 ላይ ሄዳችሁ ስታነቡ
ሁከቱም ከቀረ በኋላ ጳውሎስ ደቀ መዛሙርቱን አስመጥቶ መከራቸው፣ ተሰናበታቸውም። ወደ መቄዶንያ ይሄድ ዘንድ ወጣ። ያንም ሀገር እያለፈ በብዙ ቃል ከመከራቸው በኋላ ወደ ግሪክ ሀገር መጣ። በዚያም 3 ወር ተቀመጠ ይላል። ቆሮንቶስ ማለት የግሪክ ከተማ ነው። ስለዚህ በዛ በ3 ወር በተቀመጠበት ሐዋርያት ሥራ ምዕራፍ 20 ላይ ባለበት ዘመን ይሄንን ደብዳቤ ለሮሜ ሰዎች እንደጻፈ ይገመታል ጳውሎስ። ስለዚህ የሐዋርያት ሥራ ታሪኩ ሳያልቅ ምዕራፍ 20 ነው እንግዲህ ይሄ ነገር ያለው። ስለዚህ ታሪኩ ሳያልቅ ነው ይሄ ደብዳቤ የተጻፈው። ከዛ በኋላ በዛው በሐዋርያት ሥራ መጽሐፍ ላይ ደግሞ ጳውሎስ እንዴት ሮም እንደገባ ደግሞ ይነግረናል። እዚህ ቦታ ላይ ደግሞ ላያችሁ በጣም ናፍቃለሁ ብሎ ደግሞ ሲጽፍ ታያላችሁ። አያችሁ፣ ይሄንን ደብዳቤ ከጻፈ በኋላ የሐዋርያት ሥራ ታሪክ እየሄደ ነው። ኦሬዲ ደብዳቤው ተጽፏል። ሐዋርያት ሥራ ምዕራፍ 20 ላይ እየሄደ ምዕራፍ 28 27 ስታዩ ጳውሎስ ላያችሁ ናፍቃለሁ፣ እሱን እናየዋለን ወደ ታች የተጻፈበት አንዱ ሌላ ሪዝን ምን እንደሆነ ስለምናይ ያንን ኮኔክት እናደርገዋለን። ስለዚህ ላያችሁ ናፍቃለሁ፣ ወደ እናንተ ልመጣ፣ ወንጌል ደግሞ እዛ ልሰብክ፣ ጸጋን ላካፍላችሁ በጣም እፈልጋለሁ እያለ ደብዳቤውን ከጻፈ በኋላ እሱ ባሰበው መንገድ ሳይሆን ባላሰበበት መንገድ ሮም ተገኘ። ጳውሎስ የፈለገው ለአገልግሎት ሄዶ ከዛ በኋላ እዛ ሮም አርፎ ሮም በሚኖረው ቆይታ ደግሞ ወደ ስፔን ለሚያደርገው ጉዞ ገንዘብ ማሰባሰብ አድርጎ ረድተውት ወደዛ እንዲሄድ ነበር የፈለገው። ግን የእግዚአብሔር ፈቃድ አልሆነም። አያችሁ፣ ሰው እንዳሰበው ሁሉም ነገር አይሆንም። ጳውሎስ እንግዲህ በጳውሎስ ሕይወት የምንረዳው ይሄንን ነው። ጳውሎስ እንደዛ ነው ያሰበው። እግዚአብሔር ግን ጳውሎስን በምን መንገድ ወሰደው? እጁ ላይ ካቴና ተደርጎ ወደ ሮም ሄደ ማለት ነው። እሱ ግን ሮምን ለማየት በዘመኑ ባይዘው ሮም በጣም is a great city። ሮም ማለት በዘመኑ በጣም ኃያል የሆነች ከተማ ናት። እንደ ዛሬ አሜሪካ ማለት ነው። ሰዎች መቼ አሜሪካ ለመምጣት የሚያደርጉትን ጥረት እናውቃለን፣ እንዴት ለመምጣት እንደሚፈልጉ። በዛ ዘመንም ልክ እንደዛው ነው። ሮም ለመሄድ ሰው ሮምን በህይወት ዘመን ቢያንስ ሮምን አንዴ ማየት አለበት በሚባልበት ዘመን ነው። አትሊስት ዋንስ ማየት አለበት። በቃ ላይፍ ኮምፕሊት እንዲሆን፣ ላይፍ ሙሉ እንዲሆን አትሊስት ሮምን አንድ ጊዜ በህይወት ዘመን ማየት አለበት በሚባልበት ዘመን ነው ጳውሎስ በካቴና እጁ ታስሮ በሰንሰለት ሮምን እንዲያይ ሆነ ማለት ነው። ግን ወንጌልን ሰብኳል አይደለ? ለንጉሱ ወንጌልን ሰብኳል። እግዚአብሔር ያለውን ቃል አላጠፈም። አያችሁ፣ እግዚአብሔር አንዳንድ ጊዜ የሆነ ቦታ ትሄዳላችሁ ሊለን ይችላል፣ ግን እንዴት እንደምንሄድ አይነግረንም። ሰዎች በሚያስቡበት መንገድ አይደለም እግዚአብሔር የሆነ ቦታ የሚያስቀምጠን። አንዳንድ ጊዜ እኛ ባላሰብንበት መንገድ። አሁን ጳውሎስ እንግዲህ እግዚአብሔርን ይሄንን ጽሑፍ ይሄንን ምዕራፍ 8ን ሲጽፍ ምን ብሏል ጳውሎስ ራሱ? እግዚአብሔርን ለሚወዱ እንዳሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ ምን እናረጋለን? እናውቃለን። ከዛስ በህይወቱ ምንድነው የሆነው? አያችሁ፣ አንዳንድ ጊዜ የተናገርነውን ነገር እግዚአብሔር በዚህ መልክ ቢያመጣ እኛ እንደዛ እንላለን ወይ? አያችሁ፣ ጳውሎስ እኮ ከመታሰሩ በፊት ነው ይሄንን ነገር የጻፈው። እግዚአብሔርን ለሚወዱ እንዳሳቡም ለተጠሩ። አየህ፣ በእስርም ቢሆን የእግዚአብሔር ሐሳብ ነው። ክብር ለእግዚአብሔር ይሁን። አያችሁ፣ እኛ በወደድነው መንገድ ባይሆንም የእግዚአብሔር ሐሳብ ነው። የእግዚአብሔር ሐሳብ ሁሉ ጊዜ በቃ ስሙዝ የሆነ ምንም ችግር የሌለበት ነው የሚል ነገር አላየንም። ይሄው በጳውሎስ ሕይወት እንማራለን። አሁን ከምንማራቸው በጣም ኢምፖርታንት ሌሰኖች አንዱ ይሄ ነው። እግዚአብሔር ይናገራል። እግዚአብሔር የተናገረውን ምን ያደርጋል? ይፈጽማል። እግዚአብሔር ግን እንዴት እንደሚፈጽም እናውቃለን? አናውቅም። በቃ ግን ይፈጽማል። እግዚአብሔር ያለው ነገር በእስርም ይፈጸም በምንም ይፈጸም፣ ግን እዛ ሄደ ወንጌልን ትሰብካለህ ብሏል እግዚአብሔር። ሄዶ ሰብኳል። ሰውየው ኮምፕሌን ሲያደርግ አታየው። ጌታ ሆይ እኔ በእስር ነው እንዴ ትሰብካለህ ያልከኝ? ትሰፋለህ አይደል እንዴ ያልከኝ? እንትን ትላለህ እንዴ አይደል ያልከኝ? ያቺ 2 ዓመት ያህል ታስሯል። ሆም አሬስት በራሱ ገንዘብ ከፍሎ ነው ባይዘው የምትታሰሩት። እንደ እንትን አይደለም የዛን ጊዜ የሃውስ አሬስት የሚባለው ማለት ነው። በዛ መንገድ ወንጌልን ሰብኳል። ክብር ለእግዚአብሔር ይሁን። እና እነ ፊሊሞናን ያገኘው በዛ አገልግሎት ነው። ፊሊሞናን እኮ መልሶ እኮ የፊሊሞናን እንትን በእጁ አስይዞ የላከበት አንዱ ሪዝን ያ ነው። ክብር ለእግዚአብሔር ይሁን። ስለዚህ በዛ ሆኖ ሐዋርያት ሥራ ምዕራፍ 20 ላይ ያ ጽሑፍ እንደተጻፈ ማየት እንችላለን። ስለዚህ ጊዜውን ተናግረናል። የት ሆኖ እንደጻፈው በቆሮንቶስ ሆኖ እንደጻፈው
መረዳት እንችላለን። ከዛ በኋላ ከዛ መጽሐፍ ከራሱ ደግሞ ከሮሜ መጽሐፍ ከቆሮንቶስ ሆኖ እንደጻፈው ማስረጃ ከፈለጋችሁ ደግሞ አንዳንድ ጥቅስ ልስጣችሁ ቶሎ ብዬ። ሮሜ 16 ላይ ስታዩ ሮሜ 16 ላይ የምናየው ጳውሎስ ወደ 26 የሚጠጉ ሰዎችን እዛ ቦታ ላይ ጠቅሷል። 26 ፋሚሊ እንግዲህ ሮሜ ውስጥ ካሉ ማለት ነው ሰዎችን ጠቅሶ ሰላምታ ሲያቀርብ ታያላችሁ። እና ሮሜ 16:23 ላይ የሚጠቅሰው አንድ ሰው አለ። ሮሜ 16:23 ሮሜ 16:23 የሚጠቅሰው አንዱ ሰው ማን ነው? ጋዮስን ታገኛላችሁ። ጋዮስና ኤርስጦስ ሰላምታ ያቀርቡላችኋል ይላል። ስለዚህ እነዚህ ሰዎች ሰላምታ ያቀርቡላችኋል። ስለዚህ የት እንደሆነ ደግሞ የምታዩት አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 14 ላይ ጳውሎስ ራሱ ሲጽፍ ምን ይላል? ከጋዮስ በቀር ማንንም አላጠመኩም ይላል። ለቆሮንቶስ ሰዎች ሲጽፍላቸው ማለት ነው። ለቆሮንቶስ ሰዎች ሲጽፍላቸው ምዕራፍ 1 ላይ እኔ ሰዎችን እንዳጠምቅ አይደለም እኔ እግዚአብሔር የላከኝ፣ ምን እንዳደርግ ነው? ወንጌልን እንድሰብክ ነው፣ እንዳጠምቅ አይደለም። ለምን? እነዚህ ሰዎች ጳውሎስ ነው ያጠመቀኝ፣ እከሌ ነው እንደዚህ ያደረገኝ እያሉ መከፋፈል በመካከላቸው አለ። ስለዚህ ጳውሎስ ምን ይላል? እኔ ላጠምቅ አልተጠራውም፣ እግዚአብሔር የጠራኝ ወንጌልን እንድናገር ነው፣ ወንጌልን እንድሰብክ ነው። ግን ከናንተ መካከል በቆሮንቶስ ከሚኖሩ ሰዎች መካከል ምናልባት ጋዮስን አጥምቄ ሊሆን ይችላል፣ ወይንም ደግሞ ጨምሬ ሌላ ሰው አጥምቄ ሊሆን ይችላል። ስለዚህ ጋዮስ የሚባለው ወንድም የት ነው ያለው ማለት ነው? ቆሮንቶስ ነው ያለው ማለት ነው። ምክንያቱም ቆሮንቶስ መጽሐፍ ላይ ጠቅሶታል ለቆሮንቶስ ሰዎች ሲጽፍ። ስለዚህ ይሄ አንድ ማስረጃ ኢንተርናል ኤቪደንስ የሚባለው ማለት ነው። እዚሁ ከመጽሐፉ ላይ ከምናገኛቸው ኤቪደንሶች ውስጥ አንዱ ያ ነው። ጋዮስ የሚባል ሰው ጠቅሷል። እንደገና ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 20 ላይ ደግሞ ሄዳችሁ እዚህ ጋር ከጠቀሳቸው ሰዎች መካከል አንዱ ኤርስጦስ ነው። ጋዮስና ኤርስጦስ ሰላምታ ያቀርብላችኋል ብሏል ሮሜ 16:23 ላይ ማለት ነው። ከዛስ ሄዳችሁ ስታይ ሁለተኛ ጢሞቴዎስ ላይ ኤርስጦስ በቆሮንቶስ ቀረ ብሎ ደግሞ ጳውሎስ እዛ ጋር ይጽፋል። ይሄ ደግሞ ኤክስተርናል ኤቪደንስ ነው። እዚሁ ጋር ከተጻፉት ኢንተርናል ኤቪደንሱን ሄደን እዛ ሁለተኛ ጢሞቴዎስ ላይ ሄደን ስናስማማ ይሄ ሰውዬ የት ነው የሚገኘው? በቆሮንቶስ ነው የሚገኘው። ስለዚህ እነዚህን መጥቀስ እንችላለን፣ ብዙ ነገር መጥቀስ እንችላለን። ግን ያን ያህል ይሄ ኢምፖርታንት ስላይደለ ቶሎ አልፈን እንሄዳለን። እና ይሄ መጽሐፍ የተጻፈው የሮሜ መጽሐፍ ጳውሎስ በቆሮንቶስ 3 ወር በቆየበት ጊዜ ሆኖ እንደጻፈው ያንን የሚያሳዩ ብዙ ኤቪደንሶች አሉ። እና ይሄ ደግሞ ደብዳቤ ሲጻፍ አንዳንድ ጊዜ ይሄ ሁሉ ኮንቴክስት ነው ባይዘይ። ምክንያቱም እነዚህ ነገሮች በጣም ኢምፖርታንት የሚሆኑበት ጊዜ ስላለ ነው ይህንን ነገር የምነግራችሁ። ከየት እንደጻፈው በምን አይነት ሲቹዌሽን እንደጻፈው ይህንን ማወቅ አለብን። ምክንያቱም አንዳንድ ነገሮችን ለመረዳት ባክግራውንዱ ራሱ ይረዳናል። አንዳንድ ጊዜ ከጀርባ ያለው ታሪክ ስናውቀው ኦኬ ለካ ለዚህ ነው ያለው የሚለውን ነገር እንትኑን ስናጠና ነው የሚገባን ይሄ ሁሉ ያልኳችሁ ነገር እንደ ባክግራውንድ። እና ይሄ መጽሐፍ ደግሞ ሲጽፍ ይህንን መልእክት ጳውሎስ አንዳንድ ጊዜ በራሴ እጄ ጻፍኩላችሁ እያለ ሲጽፍ ታያላችሁ። ገላትያን ሲጽፍ እንደዛ ብሎ ሲጽፍ ታያላችሁ። ግን ይሄ ነገር የተጻፈው ሌላ የተጻፈበት ይሄንን መጽሐፍ ሲጽፍ ይሄንን ደብዳቤ የጻፈው ሌላ ሰው እንደሆነ ይገመታል። ምክንያቱም እዚሁ ሮሜ 16:22 ላይ ሄዳችሁ ስታየው ምን ይላል? ይህንን መልእክት የጻፉ እኔ ጠርጢዮስ የሚባል ሰው ሲጠቅስ ታያላችሁ 16 ላይ። ለምንድን ነው የሰውዬ እዚህ ጋር ስሙ የተጠቀሰው? እኔ ነኝ የጻፍኩት ብሎ ለምን ይላል? አያችሁ፣ ይሄንን አንዳንድ ሰዎች እንደ መከራከሪያ አንስተው አጌንስት የሚያነሱ ሰዎች አሉ። ይሄንን ነገር እንዴ ጳውሎስ እኮ አይደለም የጻፈው ሌላ ሰው ጽፎት ምናምን በሱ አስመስሎ ነው የሚሉ ሰዎች አሉ። ይሄ ሰውዬ ምዕራፍ 16 ላይ እንደዛ ስለሚል ማለት ነው። ምዕራፍ 16 አውጥተዋል አብሴ። እስቲ 16:22 ይህንን መልእክት እስቲ ጌታሽ አንብብልን። 16 ይህንን መልእክት የጻፈው እኔ ጠርጢዮስ አየ። ስለዚህ ይህንን መልእክት የጻፈው ማን ነው ብለን ማለት እንችላለን። ይሄ ሰውዬ ጽፎታል፣ ግን ሪሊ የሱ መልእክት ነው። ምክንያቱም መጀመሪያ ላይ ምን የሚል ነገር አንብበናል? የሐዋርያው የጳውሎስ ምን መልእክት አይደለ? ጸሐፊው ጳውሎስ ነው። ይህንን መረዳት አለብን። አሁን አንድ ሰው ይህንን ጥቅስ አንስቶ አይ ጳውሎስ እኮ አይደለም የጻፈው ይሄ ሰውዬ ነው ብሎ ይላል። ግን አይደለም።
ሐዋርያው ጳውሎስ አሁን እነዚህ ሰዎች በዛ ዘመን የነበረውን ኮንቴክስት እንድናቀው ነው። በዛ ዘመን ባሪያዎች አሉ ልክ እንደ ስክራይብ የሚጽፉ ማለት ነው። ጳውሎስን እየተከተለ የሚጽፍ ሰው አለ። ይሄንን ነገር ጻፍልኝ ሲለው እንደ አሽከር ማለት ነው። ልክ ዛሬ እንደ ሴክሬተሪ እንደምንለው ያው እንደዛ አይደለም ግን ስክራይብ ሴክሬተሪ ማለት አሁን የዛሬ ሴክሬተሪ ምንድነው የሚያደርገው? ማኔጀሩ የማያውቀውን ነገር ትጽፋለች አጽፍም። ይሄንን እንዲህ ደብዳቤ ጻፊ ትባላለች ትጽፋለች። ስለዚህ ይሄ ሰውዬ ሲጽፍ ጳውሎስ እየነገረው ሲጽፍ የራሱንም ስም አስገባ ሲለው ነው ጳውሎስ ሊያስገባ የሚችለው። ሰላምታህን አንተም በዛው አስገብተህ ጻፍ ሲለው ይጽፋል ማለት ነው። እኔም ጠርጢዮስ ይሄንን የጻፍኩኝ ሰላምታ አቀርብላችኋለሁ ከማጋ ሆኜ ከጳውሎስ ጋር ሆኜ። ስለዚህ እነዚህ ሰዎች በዘመኑ ምን ይባላሉ? አማንሱኤሲስ የሚባል ይሄ የግሪክ ወርድ ነው ግን ይሄ ምንድነው እንደ ስክራይብ ማለት ትችላላችሁ። በጣም የታወቀ በዛ ጊዜ የነበረ ነገር ነው። አንዳንድ ፕሮሚነንት የሆኑ ሰዎች ሁሉ ጊዜ የሚከተሏቸው አሽከሮች አሏቸው። ምን ለማድረግ? ለመጻፍ። በቃ ይሄንን ደብዳቤ ጻፍ ሲባል የሚጽፍ ማለት ነው። ስለዚህ እነዚህ ሰዎች አማኑዌንሲስ ይባላሉ። ይሄንን ነገር እንደዚህ የሚጽፉ ሰዎች ማለት ነው። በራሳቸው ምንም መጻፍ አይችሉም። ጻፉ ሲባሉ ይጽፋሉ። ከጳውሎስ ጋር አብረው ይሄዳሉ። በሚገባበት በሚያርፍበት ያርፋሉ ማለት ነው እነዚህ ሰዎች። እና ይሄ ሰውዬ እንደጻፈው ይሄንን መልእክት ጳውሎስ በዚህ ሰውዬ እንዳጻፈው ይነግረናል። እና ይሄንንም ገላትያን መጽሐፍ ላይ ሄዳችሁ እንዴት ባለ በትልልቅ ጽሁፎች እንደጻፍኩላችሁ ብሎ ጳውሎስ ይናገራል አንዳንድ ጊዜ። እና ጳውሎስ ምን ይገመታል? በትራዲሽን ማለት ነው። በትራዲሽን የአይን ችግር አለበት፣ እንደዚህ ለማየት ይቸገራል። እና በትልልቅ ጽሁፍ የጻፍኩላችሁ ሲል አንዳንዱ ሰዎች አይ ሐሳቡን ነው ትልቅ ሐሳብ ያለው እንጂ የተጻፈበት እንደው በቆሎ የሚያክል ጽሁፍ ነው ማለት አይደለም ብሎ የሚሉ አሉ። አንዳንዶች ደግሞ ኖ ጳውሎስ አይኑን ስለሚያመው ያው በሰው ነው የሚያጽፈው፣ ግን እንዴት ባሉ በትልልቅ ጽሁፎች የሚለው አይኑን ስለሚያመው ያው ጎላ አርጎ ነው የሚጽፈው፣ ያንን ኮንቴክስት ወስዶ ነው እንደዛ ብሎ ያለው የሚሉም አሉ። ስለዚህ እነዚህን ሲምፕል የሆኑ እንትኖች ማወቅ አንዳንድ ጊዜ ከማይጠቅም ክርክር ይገላግለናል። አንዳንድ ሰዎች እቺኑ አንስተው መጽሐፍ ቅዱስን አንስተው አገይንስ መጽሐፍ ቅዱስ የሚከራከሩ ሰዎች ስላሉ ማለት ነው። ስለዚህ ይሄ ሰውዬ በዚህ ሰውዬ እንዳጻፈው ጳውሎስ የሚያሳይ መረጃ አለ። እሺ ይሄ ሰውዬ በማተላከ ወደ ሮም በማተላከ ይሄንንም ኢንተርናል የሆነ ኤቪደንስ አለን እዚሁ ሮሜ ውስጥ 16 ላይ ጳውሎስ ከሚጠቅሳቸው ሰዎች መካከል አንዲት ሴት ይጠቅሳል። ምዕራፍ 16 ላይ ማን የምትባል? ፌበን የምትባል ሴት። ምዕራፍ 16 ሐዋርያት ሥራ ሮሜ ምዕራፍ 16 ምን ይላል? በክንክራኦስ ባለች ቤተክርስቲያን አገልጋይ የምትሆን እህታችንን ፌበንን አደራ ብያችኋለሁ። ለነማን ነው አደራ የሚላቸው? ለሮሜ ሰዎች። ለምንድን ነው አደራ የሚላቸው? ሴትዮዋ ክንክራኦስ የሚባል ከተማ ውስጥ ነው ያለችው። ከቆሮንቶስ 2 ማይል አካባቢ የምትርቅ ከተማ ላይ ናት ያለችው ሴትዮዋ። ስለዚህ ካለችበት ከተማ ከክንክራኦስ መጣ ቆሮንቶስ ደርሳ ይሄንን ደብዳቤ ፒክ አድርጋ ወዴት ትሄዳለች? ወደ ሮም ትሄዳለች ማለት ነው። ፌበን እህታችን ፌበን ጌታ ይባርካት። ደስ ይላል አይደለ? በመጽሐፍ ቅዱስ ውስጥ በዛ ዘመን ሴቶች ብዙ ቫልዩ አይሰጣቸውም ነበር። ካልቸሩ ነው፣ ምንም ማድረግ አንችልም። እንደ ዛሬ አይደለም። እንደ ዛሬ አሜሪካ ሳይሆን ወይንም ደግሞ ሌላ ቦታ እንዳለው ሳይሆን በአንዳንድ አሁንም የአረብ ሀገሮች አላል ሴቶች በቃ ነን ኤግዚስተንት ናቸው። ሴቶች መብት የላቸውም፣ መኪና መንዳት አይችሉም። በዛ ያ ዘመን በነበረበት ጊዜ ነው የእግዚአብሔር ቃል ግን በዚች ሴት ይሄንን የመሰለ ደብዳቤ ለሮሜ ሰዎች የሚላከው። ስሟ እዚህ ጋር ተጠቅሷል። ክብር ለእግዚአብሔር ይሁን። አያ የእግዚአብሔር ሐሳብ ይሄ ወንድ ሴት ምናምን እንትን አይሁድ የግሪክ ሰው እዚሁ ጳውሎስ ለዛ ነው እኮ ይሄንን ነገር የሚጽፈው። ሚኒንግ አለው ለዛ ሰዎች በዘመኑ ላሉ ሰዎች ሚኒንግ አለው። እንዴት በሴት ይልካል የሚሉ ሰዎች ሊኖሩ ይችላል። አያችሁ እንዴት እግዚአብሔር ሐሳቡን በእያንዳንዱ ነገር እንደሚጠቅስ ችላ አትበሏቸው። እንደዚህ የሚጻፉ ሰዎችን አሁን እዚህ ጋር 26 ሰዎች ተጽፈዋል ብያቸዋለሁ። ምዕራፍ 16 26 ሰዎች በስም እየተጠቀሱ የእንትናን ቤተሰብ የእንትና በጣም መጽሐፍ ቅዱስ ውስጥ በጣም ከመወደው ነገር አንዱ ምንድነው እንደዚህ የሆነ ቦታ ላይ መጨረሻ ላይ የሚጻፉ ሰዎች የሆነ ነገር አላቸው። ባይዙ ዝም ብላችሁ አጥኗቸው እነዛን ሰዎች። እና በክንክራኦስ ባለች ቤተክርስቲያን አገልጋይ የምትሆን እህታችን ፌበንን አደራ ብያቸዋለሁ። ለነማ? ለሮም ሰዎች። ለምን? ደብዳቤውን ይዛ ሄደች። እሷ ናት። ተንከባከቧት፣ ቴክ ኬር ኦፍ ሄር። እርሷ ለብዙዎች ለኔም
ለራሴ ደጋፊ ነበረችና ከእናንተም በምትፈልገው በማናቸውም ነገር ምን አርጓት? እርዷት። አያችሁ ደስ አይልም? እንዴት እግዚአብሔር ሥራ እንዴት በአንድነት እንደሚሰራ። የሮሜ መጽሐፍ ዛሬ ወደኛ እንዲደርስ እህታችን ፌቨን ትልቅ አስተዋጽኦ አድርጋለች። ደብዳቤውን ብታጠፋው ኖሮስ የዛን ጊዜ የሚጓዙበት መንገድ እኮ እንደኛ ዛሬ በፕሌን ምናምን አይደለም። በስንት መከራ እኮ ነው ሮም የምትደርሰው። በባህር በምን በአህያ በምን አድርገ ነው። አታችኋል? እቺ ሴት ያንን ደብዳቤ በጥንቃቄ ወስዳ እዛ ቦታ አድርሳለች ማለት ነው። እና እግዚአብሔር ተጠቅሞባታል። ክብር ለእግዚአብሔር ይሁን። ዛሬ እግዚአብሔር የማይጠቀምበት ሰው በቤተ ክርስቲያን ውስጥ የለም። የማይጠቅም ሰው የለውም እግዚአብሔር። አያችሁ ዛሬ በቤተ ክርስቲያን ውስጥ በጣም ልክ ካልሆንበት ነገር አንዱ በቃ መድረክ ላይ ያለ ሰው ብቻ ነው የሚጠቅም የሚመስለን። የሆነ ቦታ በቃ ውርውር የሚል ሰው ብቻ ነው የሚጠቅም የሚመስለን። ኖ እግዚአብሔር የማይጠቅም ሰው የለውም። እግዚአብሔር ሁላችንንም ሲጠራ ስፔሲፊክ የሆነ የምንሰራውን ነገር አስቦ ነው እግዚአብሔር የጠራል። ክብር ለእግዚአብሔር ይሁን። ጌትሽን ሲያስብ እግዚአብሔር ጌትሽ ስፔሲፊካሊ ጌትሽ ብቻ የሚሰራው ነገር አለ። መቅዲን ሲያስብ እንደዛው፣ ማማን ሲያስብ እንደዛው፣ አብሴን ሲያስብ እንደዛው። እግዚአብሔር ስፔሲፊካሊ ለአንተ የሰጠህ ልክ እንደዚህ ሴት የተሰጠ ነገር አለ ማለት ነው። እቺ ሴት ምን አደረገች? የሮሜን መልእክት ወስዳ ለእነዚህ ሰዎች አደረሰች። ስለዚህ እቺ ሴት በዚህ መጽሐፍ ላይ በጣም የአንበሳውን ድርሻ ወስዳለች። ግን 16 ላይ ነው የተጻፈችው። ምዕራፍ 16 መጨረሻው ላይ ማለት ነው። ይሄ ሂዩሚሊቲንም ያስተምረናል። ይሄን አሁን ዛሬ ቢሆን ኖሮ ከፊት ጻፈኝ ልትል ትችላለች ሴትዮ። ፍሮንት ፔጅ ነው የምንፈልገው ልትል ትችላለች። ምክንያቱም በቃ እንትነዋ እንዴ ዛሬ እኮ እኛ በአሶሲዬሽን እኮ እግዚአብሔር በአሶሲዬሽን የሚገኝ እኮ ይመስለናል። ከታዋቂ ሰዎች ጋር ፎቶ መነሳ የሆነ ነገር ማድረግ እኮ ነው የሚመስለን አንዳንድ ጊዜ እኛ። እቺ ሴት ግን ጳውሎስ ነው የጻፋት። እሷም ጻፈኝም አላለችም። ራሱ ጳውሎስ እኮ ነው እርዷት፣ ጭራሽ እርዷት። ይሄንንም ለማድረስ ብላም ይሆናል ሄደች ዋጋ ከፍላ። ለምን እርዷት ይላል ታዲያ? አለበለዛ አንዳንድ ነገር አስዩም ማድረግ መጥፎ አይደለም ባይብል ላይ። ምክንያቱም የተጻፈ ነገር ነው። እርዷት ብሏል። ለምንድን ነው እርዷት ያለው ብሎ መጠየቅ ኃጢአት አይደለም። እርዷት በሚያስፈልጋት ነገር ሁሉ። እህታችን ፌቨን አደራ ደግሞ በአደራ ነው። አደራ ብያቸዋለሁ። መቼም ከተባለ በጣም ኢምፖርታንት ሴት ናት ማለት። ወይ ተቸግራን ሄደችው ወይ እንደው በቃ ስሙዝ በሆነ መንገድ ላይሆን ይችላል የሄደችው እቺ ሴት። ለቅዱሳን እንደሚገባ በጌታ ምን አድርጓት? ተቀበሏት። እርሷ ለብዙዎች ለኔ ብቻ አይደለም እያለ ነው ጳውሎስ። ስለዚህ ሴት ሲጽፍ ለኔ ብቻ አይደለም ለብዙዎች፣ ለኔም ለራሴ ምን ነበረች? ደጋፊ ነበረች። የእግዚአብሔር መንግስት የሚሰራው በመደጋገፍ ነው። አያችሁ እናንተ ለምትሰሩት የእግዚአብሔር ስራ እኔ እናንተን መደገፍ አለብኝ። ከናንተ አጌንስ መቆም የለብኝ። ቤተክርስቲያን ማንም ይሁን የእግዚአብሔርን ስራ ሰራለሁ ብሎ ያለን ሰው መደገፍ ነው ያለበት ቤተክርስቲያን። አሁን እንደዛ አይደለም። አሁን እኛ ግሩፕ ውስጥ ወይንም እኛ እንትን ውስጥ ካልገባችሁ የማርያም ጠላት ነው የሚያደርገው ሰው ሁሉ። እኔ ቸርች ካልመጣ በቃ አንተ የማርያም ጠላት ነህ በምንባባልበት ዘመን ላይ ነው ያለነው። ይሄ መጽሐፍ ቅዱሳዊ አይደለም። እቺ ሴት እኮ ሌላ እኮ ከተማ ናት ያለች። ክንክራውስ የሚባል እኮ ከተማ ውስጥ እኮ ነው ያለችው። እንዴ ምንድነው ያገናኛት? ከዛ መጣ 2 ማይል ተጉዛ ቆሮንቶስ መጣ ደብዳቤውን ይዛ ሮም የምትሄድበት ምን እንትን አላት? አይታችኋል የእግዚአብሔር ስራ እንዴት እንደሚሰራ። ሴቶች የእግዚአብሔርን ስራ ይሰራሉ። ወንዶች የእግዚአብሔርን ስራ ይሰራሉ። ሕፃናት የእግዚአብሔርን ስራ ይሰራሉ። ለእግዚአብሔር ስራ የማያስፈልግ ሰው የለም በእግዚአብሔር መንግስት ውስጥ። ክብር ለእግዚአብሔር ይሁን። ሁላችን እናስፈልጋለን። ይሄ የሮሜ መጽሐፍ ከሚነግረን ነገር አንዱ we are all equally important። እኔ እዚህ ጋር ስለቆምኩኝ ከናንተ የምበልጥበት ምንም አይነት እንትን የለኝም። እግዚአብሔር ጸጋውን አብዝቶልኝ የምችለውን ነገር እያደረኩኝ ነው እዚህ ጋር። እናንተ ደግሞ ጸጋውን አብዝቶላችሁ ደግሞ የምታረጉት ነገር አለ። አብረን ነው የእግዚአብሔርን ስራ የምንሰራው። የተለያየ ቦታ ልንሄድ እንችላለን እኛ። it doesn't matter። ዋናው የእግዚአብሔርን ስራ እንስራ እንጂ የትም ልንሆን እንችላለን። ስለዚህ ይሄንን ይነግረናል የሮሜ መጽሐፍ ስለ ፌቨንስ ይነግረን ማለት ነው። ጳውሎስ ራሱ እርዷት ብሎ ጽፏል ማለት ነው። ስለዚህ እቺ ሴት ከክንክራኦስ ቆሮንቶስ 2 ማይል ከዛ በኋላ ርቀቱን ደግሞ አስቡት
ሞስት ላይክሊ በሺፕ ነው ልትሄድ የምትችለው ወደ ሮም። ኢትስ ቬሪ ፋር ሮም ከግሪክ ሮም ሩቅ ነው። ምናልባት በፕሌን ዚስ ዴይስ 2 hours 3 hours በላይ ሊሆን ይችላል። አይ ቲንክ ክሎዝ ቱ ዛት። ስለዚህ እቺ ሴት ይህንን ደብዳቤ ይዛ እንደሄደች እዚሁ የሮሜ መጽሐፍ ላይ ማየት እንችላለን። ስለዚህ ጳውሎስ ከጻፋቸው እንደነገርኳቸው 14 የአዲስ ኪዳን ደብዳቤዎች ውስጥ 14 ብለን የዕብራውያንን መጽሐፍ አካተን ማለት ነው አይደለ? 14 ብለን ብንይዝ ከዚህ ውስጥ ረጅሙ የሚባለው ወይም ረጅሙ ደብዳቤ የሚባለው የሮሜ መጽሐፍ ነው። 16 ምዕራፍ ያለው ማለት ነው። ጳውሎስ ከጻፋቸው 14ቱ ሌተሮች ወይንም ደብዳቤዎች ውስጥ በጣም ረጅሙና በጣም ከጻፋቸው ደግሞ ደብዳቤዎች ኢምፖርታንት፣ ሁሉም ኢምፖርታንት ነው፣ ግን በክርስትና አስተምሮ ውስጥ በጣም ኢምፖርታንስ ካላቸው መጽሐፍቶች መካከል አንዱ ሮሜ መጽሐፍ ነው። ረጅሙና በጣም ኢምፖርታንት ከሚባለው ውስጥ ማለት ነው። እና የላቀ ጠቀሜታ ያለው መሰረታዊ በሆኑ ነገሮች ላይ ማብራሪያ ከሚሰጡ ጽሁፎች መካከል አንዱ ይሄ ነው። እና ከተጻፉትም መጽሐፍቶች ውስጥ ከ14 ውስጥ ከአብዛኛዎቹ ቀድሞ እንደተጻፈ ይታመናል። ከተሰሎንቄ፣ ገላትያ፣ የቆሮንቶስ፣ ጢሞቴዎስ፣ ቲቶ ከሮሜ ቀደም ብለው እንደተጻፉ ብዙዎቹ ይነገራል። ከዚህ ከ58 ወይንም ከ57 በፊት እንደተጻፉ ነው ብዙዎቹ የሚታመኑት። በተለይ የተሰሎንቄ መጽሐፍ፣ የገላትያ መጽሐፍ፣ ኢቭን የቆሮንቶስ፣ የጢሞቴዎስ፣ የቲቶ መጽሐፍት ከሮሜ ቀድሞ እንደተጻፉ ይታሰባል። እና ረጅሙ ደብዳቤ ነው የተጻፈው ሞስት ላይክሊ በግሪክ ቋንቋ እንደተጻፈ ወይንም ደግሞ ብዙ እንትን አለ ያን ያህል አይጠቅመንም፣ በሲሪያ ቋንቋ እንደተጻፈ የሚገምቱ አሉ። በግሪክ ግን ሞስት ላይክሊ በግሪክ ቋንቋ እንደተጻፈ ይገመታል። ምክንያቱም በዘመኑ የግሪክ ቋንቋ ልክ አሁን ዛሬ ላይ እንዳለው የእንግሊዘኛ ቋንቋ ሰዎች ሁሉ የሚግባቡበት ቋንቋ ስለሆነ ብዙ ሰዎች ሊደርስ የሚችለው በእንግሊዘኛ ቢጻፍ ነው። አሁን በዚህ ጊዜ የሚጻፈው ነገር በእንግሊዘኛ ቢጻፍ ብዙ ሰው ሊደርስ ይችላል። እንደዛ ሁሉ በዘመኑ የግሪክ ቋንቋ በጣም የሮምን መንግስት ሁሉ በሮም መንግስት ስር ባሉ አገሮች ሁሉ የሚነገር ቋንቋ ስለሆነ በግሪክ እንደተጻፈ ይታመናል። እና ቶሎ ብዬ የደብዳቤውን ዋና የተጻፈበትን ሐሳብ ልንገራችሁና ለዛሬ እንጨርሳለን። ወደ እንትኑ ሳንደርስ ወደ ቁጥሩ ሳንገባ፣ ምክንያቱም ይሄ ደግሞ አሁን ኢምፖርታንት ነው። ደብዳቤው የተጻፈበት ምክንያት ይሄ በጣም ኢምፖርታንት ነው። ምክንያቱም ይሄንን ካወቅን ከዛ ስናነበው ሁሉ ነገር ግልጽ ነው የሚሆንልን። ስለዚህ ቶሎ ብዬ ልሂድና ባለችኝ 10 ደቂቃ እሱን ላሳያችሁ። አንደኛ ደብዳቤው የተጻፈበት ዋና ሐሳብ ብለን ዝም ብለን 4 ነገሮችን መያዝ እንችላለን። አንደኛ በእንትናችሁ ያዙት፣ ባጽፉትም ችግር የለም። አንደኛ የኃጢአት ጽድቅ የሚገኘው በጸጋና ክርስቶስን በማመን ብቻ ነው። ዋናው የሮሜን 16ቱን ምዕራፍ ጨምቀን ለማየት ብንሞክር ዋነኛው ሐሳብ የኃጢአተኛው ጽድቅ የሚገኘው ወይንም ኃጢአተኛ ሊጸድቅ የሚችለው ከእግዚአብሔር በሆነ ጸጋ በክርስቶስ በኩል በእምነት ብቻ ነው። ክብር ለእግዚአብሔር ይሁን። ከአምስቱ ሶላዎች ውስጥ 3ቱን እንይዛለን ማለት ነው። እዚህ ጋር አይደለ? ምን አለን? ጸጋ አለ። ምክንያቱም አንደኛ የእግዚአብሔር ጸጋ አለ አይደለ? ከዛስ እምነት አለ። ይሄንን ደግሞ የምናገኘው በማን ነው? በክርስቶስ። ክብር ለእግዚአብሔር ይሁን። አያችሁ፣ የእግዚአብሔር ጸጋ በክርስቶስ በኩል በእምነት ማለት ነው። ክብር ለእግዚአብሔር ይሁን። ከአምስቱ ሶላዎች 3ቱ እዚህ ውስጥ አሉ ማለት ነው። እንዴት መጽሐፉ እንዴት ኢምፖርታንት እንደሆነ እንድታዩት ነው። the 5 solas ብለው ፕሮቴስታንቶች ከሚያራምዱት 5ቱ ነገር 3ቱን እዚህ ጋር በአንድ መስመር ውስጥ ማወቅ እንችላለን። ኃጢአተኛ ሊጸድቅ የሚችለው ከእግዚአብሔር በሆነ ጸጋ በክርስቶስ በኩል በእምነት። ክብር ለእግዚአብሔር ይሁን። አያችሁ፣ የመዳን ወይንም የሳልቬሽን ጀማሪው ማን ነው? እግዚአብሔር ነው። እግዚአብሔር በማ በኩል ነው እኛን የታረቀን? በክርስቶስ በኩል ነው።
ከዛ በኋላ ጽድቅን የሰጠን በምንድን ነው? በጸጋው ነው። ከዛ በኋላ እኛ በምን ተቀበል ነው? በእምነት ተቀበል ነው። እግዚአብሔር ጸጋ ሰጠ፣ እኛ አመንን፣ በክርስቶስ በኩል አገኘን ማለት ነው። ምናችንን? መዳናችንን። ስለዚህ ይሄ የሮሜ መጽሐፍ ዋናው ቲም ነው። ስለዚህ እንዴት አድርጎ ይሄንን ቲም ኮንስትራክት እንደሚያደርግ እናያለን። ሁለተኛ አሕዛብ ከአይሁድ ያለ ልዩነት የእግዚአብሔርን መንግስት እኩል ወራሾች እንደሆኑ ለመናገር ነው ዋናው ሐሳቡ። መጀመሪያ ምን አለን? የኃጢአተኛ ጽድቅ የሚገኘው በጸጋ በክርስቶስ በኩል በእምነት ነው። አንደኛ ሐሳብ። ሁለተኛ አሕዛብ ከአይሁድ ያለ ልዩነት የእግዚአብሔርን መንግስት እኩል ወራሽና እኩል የቃል ኪዳኑ ተጠቃሚ መሆናቸውን ለማሳየት ነው። ምክንያቱም በሮም ያለች ቤተክርስቲያን ባክግራውንዱን እናየዋለን ምን አይነት ቤተክርስቲያን እንደነበረች። ስለዚህ አሕዛብና ወይንም አሕዛብ የሚሏቸው በዛ ጊዜ ግሪኮችን ነው ባይዘይ። አሕዛብ የሚባለው ብዙ ጊዜ ግሪኮችን ነው የሚያጠቃልለውና አሕዛብ የሆኑ ሰዎች ይሄንን የግሪክን ማነው የሮሜን ቤተክርስቲያን ኮምፖነንት ወይንም ደግሞ አንድ አይደለም ባይዘው ቤተክርስቲያኑ የሮሜ ቤተክርስቲያን ላይክ እንደኛ እንደምናስበው እንደዚህ ያለ በሮሜ ውስጥ የሚገኝ ልክ እንደ አዲስ ኪዳን ወይ ልክ እንደ እንትን ያለ አንድ ቸርች እንደሆነ እንዳታስቡ። በጊዜው የነበረው በየሰው ቤት ያለ ምንድነው በቃ ፕሮግራሞች ስብስቦች አሉ። እንትና ቤት የሆነ ነገር አለ። እዚህ 16 ላይ ሄዳችሁ የሚያመሰግኗቸው ሰዎች እነዛን ሰዎች ነው። በእነሱ ቤት ነው እነዛ ስሞል ቸርቾች ያሉት። ያያችሁ አንዳንዶቹ ጋር የአይሁዶች ቤት የሆነ አይሁዶች ያሉበት ስብስብ ነው። አንዳንዶቹ ጋር ደግሞ ግሪኮች ያሉበት ስብስብ ነው። ስለዚህ አይሁድና በአሕዛቦቹ መካከል የነበረውን ልዩነትም ለማጥበብ ነው ጳውሎስ ይህንን ደብዳቤ የሚጽፈው። አንድ ሁለት ብለን እናየዋለን ይህንን የሚጽፍበት ነገር። ምክንያቱም በታሪክ ደግሞ ስናይ ኢቭን እዚህም ሐዋርያት ሥራ ላይም እንደተጠቀሰው አይሁዶች ከሮሜ እንዲወጡ ቀላውዲዮስ የሚባል ንጉስ እንዳባረራቸው አዞ እንደነበረ ታውቃላችሁ። ሐዋርያት ሥራ ላይ ሄዳችሁ ታነባላችሁ እሱ እና በዛ ምክንያት አይሁድ የነበሩ ከሮም ተባረው ነበር። እንግዲህ ቤተክርስቲያኒቷ እንዴት እንደተመሰረተች ምናያቸው ነገሮች አሉ። ስለዚህ ተባረው በነበረ ጊዜ አይሁዶቹ ቤተክርስቲያኗን ማን ነው ቴኬር የሚያደርገው? አሕዛቦቹ ናቸው። ምክንያቱም ሁሉም አይሁድ ተባረዋል። ከዛ በኋላ ይሄ ንጉስ ደግሞ ከሞተ በኋላ ኔሮ ከነገሰ በኋላ ደግሞ ቀላውዲዮስ ሞቶ ኔሮ ሲነግስ እነዚህ ተባረው የነበሩ የሮሜ ሰዎች ምን ሆኑ? ተመለሱ ማለት ነው። ከዛ ሲመለሱ ያለው ቴንሽን ነው ይሄ ደብዳቤ እንዲጻፍ ያደረገው። እነዛ ሲመለሱ አይሁዶች ስለሆኑ ብዙ ህግ አላቸው። የሙሴን ህግ እኛ ነን የተቀበልነው፣ እግዚአብሔር ለኛ ብቻ ነው የተነገረው፣ የተመረጥን ህዝቦች እኛ ነን፣ ስለዚህ በእኛ በኩል ነው እግዚአብሔርን አክሰስ ልታደርጉ የምትችሉት ነው የሚሉት አይሁዶቹ። ዛሬ ያሉ እንደዛ አይነት ሰዎች አይደለ? በእነሱ በኩል ነው እግዚአብሔር እኛ በቃ ካልሆነ የሚቻል የማይመስላቸው አንዳንድ ሰዎች አሉ። ማኖፍ ጋዶች በቃ እግዚአብሔርን እነሱ ብቻ የሚያናግሩ፣ እኛን እግዚአብሔር ማይሰማን፣ እኔንም አይሰማ፣ መግዲንም አይሰማ፣ በቃ እነሱ ጋር ሄደን ደጅ ጠንተን ዶላር ልከን ከዛ እግዚአብሔርን አናግርልን ብለን እነዚህም ሰዎች ዘሴም አቲቲዩድ ነው ያላቸው። አያችሁ መንፈሳዊ አቲቲዩድ አለ ባይዘ ዓለማዊ አቲቲዩድ ብቻ አይደለም ያለው፣ ስፒሪቹዋል አቲቲዩድ አለ። አንዳንድ ሰዎች ስፒሪቹዋል አቲቲዩድ አላቸው። I am the better one ብሎ የሚያስቡ ይሄ አቲቲዩድ እኮ ነው አይደለ? እኔ ይሻላለሁ ብሎ ማሰብ እኮ አቲቲዩድ ነው፣ ኮንቪክሽን ነው። ሰውየው ለራሱ የሰጠው ቦታ ነው። እኔ ከብዙዎች ይሻላለሁ የሚል አቲቲዩድ። እነዚህ ሰዎች ያለባቸው አቲቲዩድ ምንድነው? ለእግዚአብሔር የተመረጠን ህዝቦች እኛ ብቻ ነን። ለምን እንዴ? ህጉን የሰጠው ለማን ነው? ለአይሁድ ነው አይደል? እግዚአብሔር እኮ አብርሃምን ሲመርጥ ይሄንን ኔሽኑን ነው የመረጠው። ኔሽኑን መርጧል። እግዚአብሔር የመረጠን የተመረጠ ትውልድ ነን እኛ ብሎ ነው የሚያስቡት። ስለዚህ ለእግዚአብሔር የምንናገረው እኛ ነን፣ የእግዚአብሔር አፎች እኛ ነን። ምክንያቱም ህጉን የሰጠው ለኛ ነው፣ ስርዓቱን የሰጠው የሙሴን ህግ የሰጠው የመንጻቱን ስርዓት የሰጠው ለኛ ነው፣ የድንኳን ስርዓቱን የመገናኛውን ድንኳን ስርዓት የሰጠው ለኛ ነው። ስለዚህ who are you after all ነው የሚሏቸው እነዚህ። ማን ናችሁ እናንተ? አሁን ትናንት መጣችሁ። ቸርች ውስጥም እንደዛ እንላለን ዛሬ። ከሳምንት በፊት ወይ ከአመት በፊት ጌታን የተቀበለ ሰው ካለ እሱ እኮ የዛሬ አመት ነው በእኔ አገልግሎት ምናምን እንላለን። እንደዛ የሚባል ነገር የለም መንፈሳዊ ዓለም ውስጥ። ዛሬም መጣ ከትናንት ወዲያ መጣ
እኩል አክሰስ አለው ለእግዚአብሔር መንግስት። ክብር ለእግዚአብሔር ይሁን። እዚህ ውስጥ ለእግዚአብሔር መንግስት ሁላችንም ያለን አክሰስ እኩል ነው። እኔ እዚህ ጋር ቆሜ ይሄንን ገልጬ ስለ ጮኩኝ እንደ ቁራ የተለየ አክሰስ አለኛል ማለት አይደለም። እግዚአብሔር በሰጠኝ ነገር ነው እዚህ ጋር ያገለገልኩ ያለሁት። እኔ ብቻ ለመናገር አይደለም እዚህ ጋር የመጣሁት። ልንማር ነው የመጣ ነው እዚህ ጋር ሁላችንም። ከናንተ ወስደው ነገር አለ፣ እናንተ ከኔ የምትወስዱት ነገር አለ። እግዚአብሔር መንግስት በዚህ መልክ ይሰራል ማለት ነው። እኔ ከናንተ እንትን የተለየው ነኝ ብዬ ካሰብኩኝ የእግዚአብሔር መንግስት መሰራት ያቆማል አውቶማቲካሊ። ባይዘ ቤተክርስቲያን ዛሬ ኃይል ያጣችበት ሪዝን ያ ነው። ከኛ ውጪ ወደ ውጪ የሚሉ ሰዎች አሉ ቸርች ውስጥ። በቃ እኛንን ምትገባው በኔ ነው፣ ምትወጣው በኔ ነው፣ እንዲህ ማረግህ እኔ ነኝ፣ እንደዛ ማረግህ እኔ ነኝ። ስለዚህ ኃይል የለም፣ እግዚአብሔር አይሰራም እዛ ውስጥ። ስለዚህ ጳውሎስ ከጻፈበት አንዱ ሪዝን በደንብ አንድ በአንድ እያወጣን ስለምናየው አንዱ ሪዝን ይሄ ነው። ሶስተኛው ሁሉ ከሕግ በታችና ከእግዚአብሔር የጽድቅ ቁጣ ስር በኃጢአት ምክንያት እንደወደቁና ልዩነት እንደሌለ ለማሳየት ነው። ጳውሎስ ከሚያደርጋቸው ምዕራፍ 1 ላይ እናየዋለን። ወደ ቴክስቱ ስንመጣ ከሚያደርገው ነገር አንዱ ምንድነው? 3 አይነት ሰዎችን ያስቀምጥና ሁላቸውንም አንድ አይነት ቤንች ላይ እዚህ ያስቀምጣቸዋል ከፊት ማለት ነው። ሁላችሁም you are the same። የእግዚአብሔር ጽድቅ ወይንም የእግዚአብሔር የጽድቁ ቁጣ። አሁን እግዚአብሔር ከኃጢአት ጋር መተባበር አይችልም ታውቃላችሁ። እግዚአብሔር ጻድቅ ነው፣ ንጹህ ነው። ምንም አይነት ነጥብ የሆነች ነገር ራሱ በእግዚአብሔር ዘንድ የሚታለፍ አይደለም። እያንዳንዱ ኃጢአት ሪስፖንስ አለው ከእግዚአብሔር ዘንድ እናየዋለን ምዕራፍ 1 ላይ። ሪስፖንስ የሌለው ከእግዚአብሔር ዘንድ ሪስፖንስ የሌለው ኃጢአት የለም። ባይዘይ እውነታው ያ ነው። ግን በክርስቶስ እያንዳንዱ ኃጢአት ግን እንዴት ከእግዚአብሔር ሪስፖንስ ውጪ እንደሆነ በክርስቶስ እንዴት ከእግዚአብሔር አሁን እግዚአብሔር እያንዳንዱ ለምንሰራው ኃጢአት ሪስፖንድ ያደርጋል እንዴ? እየጠበቀ ስንዋሽ የሆነ ነገር አያደርግም አይደለ? ያ እንዴት እንደሆነ ምዕራፍ 1 ላይ እናያለን። ግን እውነታው ትሩዙ ምንድነው? እግዚአብሔር ለእያንዳንዱ ኃጢአት እግዚአብሔር ዋጋ መክፈል አለበት። አለበለዚያ የእግዚአብሔርን ኔቸር የሚፋለስ ነገር ነው የሚሆነው። እግዚአብሔር ራይቸስ ነው፣ እግዚአብሔር ጽድቅ ነው። ስለዚህ ከጽድቅ ውጪ እግዚአብሔር ሊያይ የሚችለው ምንም ነገር የለም በዚህ ምድር። ስለዚህ በክርስቶስ በኩል ክርስቶስን ልበሱት ነው አይደለም ይላል። ክርስቶስን መልበስ ምን ማለት ነው? አንዳንድ ጊዜ አንዳንድ ሙቪ ላይ አይታችኋል። ልክ የሆነ ነገር እንደዚህ ልብስ ሲያደርጉ ኢንቪዚብል የሚሆኑ ሰዎች አሉ አንዳንድ ጊዜ። ወይንም ደግሞ ለምሳሌ ቆሻሻ ልብስ ለብሶ ሰውየው ከላይ የሚያምር ነገር ብታለብሱት ቆሻሻው አይታይም። ክርስቶስን ልበሱት ሲለን እንደዛ እኮ ነው። የኛ ኃጢአትማ በእግዚአብሔር ፊት ሊቀርብ እኮ አይችልም። ወደ እግዚአብሔር አክሰስ የምታገኘው ክርስቶስን ለብሰ ነው። ለምን? ኃጢአትህን አያይማ ክርስቶስን ከለበስክ። ኢንሳይድ ደርቲ እኮ ነው። ኢንሳይዱ ደርቲ ነው። ግን ጳውሎስ ምን ይላቸዋል? ክርስቶስን ምን አርጉት? ልበሱት። ኢየሱስን ስትለብስ እግዚአብሔር ሲያየህ የክርስቶስ ጽድቅ ነው የሚታየው። ምክንያቱም ኢየሱስን ያለበስከው ኢየሱስ ጻድቅ እኮ ነው አይደለ? ለቆሮንቶስ ሰዎች እኮ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ሄዳችሁ ስታዩ የኛን ኃጢአት ምን አደረገ? በክርስቶስ ላይ አደረገው። ላይ ኃጢአት ያልነበረበትን ኃጢአት የማያውቀውን ኃጢአት አደረገው ይላል። ለምን? የኛን ኃጢአት እንዲሸከም ማለት ነው። እግዚአብሔር የኔና ያንተን ኃጢአት ካልተሸከመ በእግዚአብሔር ፊት መቆም አትችልም። ለምን? እግዚአብሔር ከጽድቅ ውጪ ምንም የሚያየልህ ነገር የለም። በቃ እግዚአብሔር ባህሪው ጽድቅ ነው። ጽድቅ ደግሞ ጽድቅ ያልሆነን ነገር ይቀጣል። ራይቸስነስ አንራይቸስነስን ቶለሬት ማድረግ አይችልም። ምዕራፍ 1 ላይ ጳውሎስ ይህንን ያስቀምጣል። ምዕራፍ 1 የሚነግረን ጳውሎስ he's telling us all about the bad news። ምዕራፍ 1 የሚጀምረው ባይዘው the bad news ነው። እኔ ሕክምና ላይ ስለሰራው ሰርጀሪ ላይ ስለሰራው ሁሉ ጊዜ አንድ ሰው ለምሳሌ ትርፍ አንጀቱ ፈንድቶ መጣል ልበል። አሁን ሰውየው የሚያውቀው ነገር የለም፣ ታሞ ነው የመጣው። ከዛ በኋላ አሁን ትርፍ አንጀቱ መፈንዳቱ is that a good news or a bad news? It's a bad news አይደለ? መጥፎ ዜና ነው ለሰውየው።
ምናልባት ካለማወቅም የተነሳ ሊደነግጥ ይችላል አይደል? ብዙ ጊዜ እኮ እኛ ሰውን ሰርጀሪ እኮ ይዘን ስንገባ እኮ ጭራሽ ምን እንደሆነም ሳንነግረው ነው። ለምን ደንግጦ እንዳይሞት፣ ደንግጦ ከሚሞት ማደንዘዣ አደንዝዘ ነው ከዳነ በኋላ ብንነግረው ይሻላል ብለን አንዳንዴ የምናደርግበት ነገር አለ። ጳውሎስ ግን እንደዛ አይነት ቴክኒክ አለ የሚከተለው። he will tell you the bad news ብራዘር የመጨረሻ የሞትክ ነህ ብሎ ይነግራል መጀመሪያ ጳውሎስ። that's the bad news ምዕራፍ 1 ላይ bad news ነው የሚነግርህ። የእግዚአብሔር ቁጣ ተገልጧል። እግዚአብሔርን በማይወዱ ላይ የእግዚአብሔር ቁጣ፣ እግዚአብሔርን እንደ እግዚአብሔርነቱ በማያመልኩ ላይ የእግዚአብሔር ቁጣ ምን ሆኗል? ተገልጧል። በቃ ይጨፈጭፋል። በቃ እግዚአብሔር ቁጣ ተገልጧል። ለምን? እግዚአብሔር ጻድቅ ነው። እግዚአብሔር ኔቸሩ ራሱ እኮ አይፈቅድም እኮ። ከኃጢአተኛ ጋር እግዚአብሔር ኢንተራክት ማድረግ አይችልም። እግዚአብሔር ማድረግ የሚችለው ኃጢአትን ምን ማድረግ ነው? መቅጣት ነው የሚችለው። that's God's nature። ሰው ብዙ ጊዜ የማይገባው ስንሰብክም ለሰዎች አንዳንድ ጊዜ ማሰብ አለብን። እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ብቻ አይደለም። እግዚአብሔር ትክክለኛውን ኔቸርን እኮ ማስቀመጥ አለብን። ጳውሎስ እንደዛ ነው የሚያደርገው። ወንጌል እንዴት እንደሚሰበክ እንማራለን። እንዴት እንደሚሰበክ ጳውሎስ የሚጀምረው ከምንድን ነው? ከባድ ኒውስ ነው። ስለዚህ ሰውየው እንትኑ መፈንዳቱን መጥቼ ለሰውየው ለመንገር ምንድነው ማድረግ ያለብኝ? የምከተለው ነገር I have a bad news and then I have a good news አይደለ? እንደዛ ይላሉ ብዙ ጊዜ ሐኪሞች። አሁን ሰውየው ለምሳሌ ሊድን የሚችል ካንሰር ካለበት ይመጣና ሰውየው እዚህ ሀገር እንደውም አያስቡ፣ ሰውየው ይደነግጣል ምናምን they don't care። ይመጣና ያፈርጥልሃል ባድ ኒውስ። እና ባድ ኒውስም አለኝ ጉድ ኒውስም አለኝ፣ ከየትኛው ልጀምር ይላሉ ብዙ ጊዜ። አንዳንድ ጊዜ ኦኬ ስታርት ፍሮም ዘ ባድ ኒውስ ይላሉ ብዙ ሰዎች። ያው ባዱን ቴክ አድርገው ገዛ ጉዱን ለመስማት ማለት ነው። እና ጳውሎስም የሚላቸው እንደዛ ነው። ይመጣና ሲጽፍላቸው I have a bad news and then I have a good news። ክብር ለእግዚአብሔር ይሁን። ስለዚህ ባድ ኒውሱ ይሄ ነው፣ ጉድ ኒውሱ ይሄ ነው። ስለዚህ ሰውየው የትርፍ አንጀቱ ፈንድታለች፣ ሰውየው በጣም አደገኛ ሁኔታ ላይ ነው ያለው። that's the bad news። ነገር ግን እኔ በሰርጀሪ ያንን ነገር አንተን ብዬልህ ትድናለህ። that's the good news። at the end of the day ሰውየው ይድናል ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ ጳውሎስ እንደዛ ነው የሚያስቀምጠው። ስለዚህ ሁሉ ከሕግ በታችና ከእግዚአብሔር የጽድቅ ቁጣ በታች ነን። ማንም ሰው የሚለይ የለም። ዛሬ ከምንቸገርበት ነገር አንዱ የሚለዩ ሰዎች አሉ ብሎ የሚሰብኩን ሰዎች አሉ። የለም ጳውሎስ እዚህ ጋር ያለን ነገር ማርያም ትለያለች የሚል የለም፣ ዮሴፍ ይለያል የሚል የለም፣ ጻድቃን ይለያሉ የሚል የለም። ጳውሎስ ሲያስቀምጥ አንድ አይነት እንትን ላይ ያስቀምጣቸዋል። ሰዎች እዚህም ሀገር መጥቼ ሲናገሩ ከሰማሁት ነገር አንዱ አሜሪካ ሁሉንም ሰው ምንድነው በአንድ ምን ላይ ነው የሚሉት የሆነ በአንድ አግዳሚ ላይ ነው የሚያስቀምጠው ምን የሚባል ነገር አለ አይደለ? ማለት እኩል ያደርጋል አይነት ነገር ዘሴም። ይሄንንም እንደዛ አድርጋችሁ ሰዱት። ጳውሎስ የዓለምን ሕዝብ ሁሉ አንድ አይነት አግዳሚ ላይ ነው የሚያስቀምጠው። ሁላችሁም ከእግዚአብሔር የጽድቅ ቁጣ ስር ናችሁ። ከእግዚአብሔር ቁጣ የሚያመልጥ የለም። ልታመልጥ የምትችልበት ምንም አይነት መንገድ የለም። ሁላችሁም ከኃጢአትና ከእግዚአብሔር ቁጣ ስር ናችሁ። ይሄንን እንድታውቁት ብሎ ነው የሚያስቀምጠው። ስለዚህ ወንጌል ስንነግር ሁሉ ጊዜ there is a bad news, there is a good news። ክብር ለእግዚአብሔር ይሁን። አንዳንድ ሰዎች ሲናገሩ ሰምታችኋል። ሰው እኮ በተፈጥሮ ሰው እኮ ክፉ አይደለም። ኖ ሰው ክፉ ነው። ጳውሎስ የሚነግረን ያለው ሰው የመጨረሻ ክፉ ነው የሚል እንደውም አሳያችኋለሁ። አሁን ካለንበት ዘመን ጋር እንደውም አሜሪካ ከምንኖርባቸው ሪያሊቲዎች ጋር እንዴት አድርጎ እንደሚገናኝ በሚገርም ሁኔታ አሳያችኋለሁ። ሰው በጣም ክፉ ነው። ሰው ምንም አይነት ጥሩ የሆነ ኔቸር የለውም። ሰው ኦልሬዲ በኃጢአት የወደቀ ሰው የክፋት ኔቸር ነው ያለው። በቃ ለሰው እንደዛ ብላችሁ እናንተም አትንገሩ ከዚህ በኋላ። ምክንያቱም የእግዚአብሔር ቃል እንደዛ ነው የሚያስቀምጠው። ሰው በቃ ክፉ ነው በኔቸር። ሰው እኮ እንደው አንዳንድ ነገር እንትን ብሎት ነው እንጂ ሰው እኮ በባህሪው እንትን ነው ነው እንትን አይደለም። ሰው በባህሪው ክፉ ነው። በቃ በኃጢአት ሰው ዲፋይል ካደረገ በኋላ በኃጢአት ከወደቀ በኋላ ሰው ክፉ ነው። በቃ ሌላ ባህሪ የለውም ሰው። this is the bad news። ከዛ ደግሞ ይሄ ክፉ የሆነው ሰው ደግሞ ከእግዚአብሔር ቁጣ ደግሞ ሊያመልጥ አይችልም። በቃ አትችልም። ይሄንን ስናምን ነው ባይዘው ወደ ጉድ ኒውሱ የምንሄደው። አያችሁ ባድ ኒውሱን በደንብ አድርገን ከተረዳን በቃ አርፈህ እኮ ነው ቁጭ የምትለው። ከዛ በኋላ በቃ ዋናን ከተነገረ በቃ ልክ እኮ ከተነገረ ከዛ ቁጭ ትላለህ። ከዛ ምንድነው ይዞ የሚሄደው? ጸጋ ነው ይዞ የሚሄደው። ከዛ በኋላ ግሬስ ነው ይዞ የሚሄደው። አትፈራገጥም። ዋና የሚዋኝ ሰው እንዴት ነው?
ለማዳን ሲሞከር ምን እንደሚሉ ታውቃላችሁ? የሚዋኝን ሰው ዝም ብለህ ዘለህ ሄደህ ገብተህ አታወጣም። የፈለገ ለምን ስማርት ዋናተኛ አትሆን? you just have to live in there ለተወሰነ ጊዜ። ውሃ ጠጥቶ ሆዱ በደንብ ጠግቦ በቃ ጉልበት ያጣል። ጉልበት ሲያጣ ልክ ያውቃሉ እንትኖቹ። ልክ ይሄ በሞትና በእንትን መካከል ሲሆን ይታወቃል። ያውቃሉ ይሄ ነፍስ አድኖቹ ማለት ነው። ዘሎ አይገቡም። እንደ ጎበዝ ስለሆኑ ታብለው ምናምን አንተን ተሸቃ አውጡ። በቃ እዛ ሄደ ደክሞ ልክ በቃ ጉልበት ሲልፈሰፈስ ይገቡና የዛን ጊዜ አትፈራገጥም። ራሱ ለማውጣትም ቀላልና አንስተው ወደ ጥግ ያወጣው። ልክ እንደዛ ማለት ነው ጳውሎስ የሚነግራቸው። አትፈራገጡ፣ ሁላችሁም ከእግዚአብሔር ቁጣ አታመልጡ። ሁላችሁም የኃጢአት ተገዢ ናችሁ፣ የኃጢአት እስረኛ ናችሁ። ስለዚህ የእግዚአብሔር ቁጣ የሚገለጠው ደግሞ በኃጢአተኞች ላይ ነው ብሎ ይዘረዝርና ከዛ በኋላ ምዕራፍ 3 ላይ ነው ሄዱ። አሁን ግን ብሎ ደግሞ ዜናውን ይቀይራል። ክብር ለእግዚአብሔር ይሁን። ባድ ኒውሱን ነግሬያቸዋለሁ። አሁን ግን የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ክብር ለእግዚአብሔር ይሁን። አየህ፣ በሕግ ከሆነ አትድንም። በራስህ ከተፈራገጥክ አትድንም። በራስህ ተፈራግጠህ ልትጸልይ አትችልም። በራስህ ተፈራግጠህ ጽድቅ ልታገኝ አትችልም። አትፈራገጥ። በእግዚአብሔር ጸጋ ላይ ዘና ብለተኛ ነው የሚለው ጳውሎስ። በቃ ሪላክስ አድርግ። የእግዚአብሔር ጸጋ ራሱ ጋይድ ያደርጋል ህይወትህ። በእግዚአብሔር ጸጋ ላይ ስትተማመን የእግዚአብሔርን ጸጋ በቃ እኛ ስንቱ ላይ ተጨንቀን እንችላለን። ለልጅ ተጨንቀን፣ ለስራ ተጨንቀን፣ ለገቢ ለወጪ ተጨንቀን በቃ ምንፈራገጥበት ነገር ብዛቱ። ከዛ ደግሞ እግዚአብሔርን ለማስደሰት ደግሞ ምንፈራገጠው መፈራገጣ ነው። የእግዚአብሔር ጸጋ ደግሞ ይረዳናል። ክብር ለእግዚአብሔር ይሁን። እናየዋለን እያንዳንዱን ነገር። አራተኛውና የመጨረሻው ሁሉም ወደ እግዚአብሔር ኪዳን የሚገቡት በእግዚአብሔር የራሱ ጸጋ ብቻ ነው። በቃ ከዚህ ጥፋት ልትድን የምትችለው፣ ከዚህ ቁጣ፣ ከዚህ ራዝ ልትድን የምትችለው በእግዚአብሔር ነፃ ጸጋ ብቻ ነው። ሌላ የምንድንበት ምንም አይነት ፓወር የለንም። እኛ በቃ ምንሰራው የለም፣ ምናዋጣው የለም። ሁላችን ከኃጢአት በታችነን፣ ሁላችን ከእግዚአብሔር ቁጣ በታችነን። ነገር ግን በእግዚአብሔር ጸጋ ከቁጣው ምን እናረጋለን? እንድናለን። ክብር ለእግዚአብሔር ይሁን። ስለዚህ ይሄ መልእክት እነዚህ አራት ዋና ቲሞች በዚህ ቲም ላይ ነው የሚያተኩረው። ከምዕራፍ 9 በኋላ ደግሞ ስለ እስራኤል የሚያነሳው ነገር አለ። ከዛ በኋላ ያንን ደግሞ እናያለን። ግን በአጠቃላይ የዚህ መልእክት የተጻፈበት ፖይንቱ ይሄ ነው ብለን ካልን መልእክቱ ኢንዲቪጁዋሊ ደግሞ ጳውሎስ የጻፈበት ሪዝን፣ ማንኛውም መልእክት ሲጻፍ መቼም ሪዝን አለ። ይሄ እዚህ ጋር ቡሌት ፖይንት አራቱን ያስቀመጥነው የሙሉ ደብዳቤው ዋና ሐሳብ ነው። በቃ ቋጭተን ብናወጣው እነዚህን አራት ነገሮች እናወጣል። ግን ኢንዲቪጁዋሊ ወይንም ስፔሲፊካሊ የሆኑ ሪዝኖች ከፈለግን አንደኛው ጸሐፊው ያለበት ሁኔታ ነው። ሲጽፍ ጸሐፊው ያለበት ሁኔታ እንዲጽፍ ያስገደደው ነገር አለ። ሁለተኛው ነገር ደግሞ የሚጻፍላቸው ሰዎች ያሉበት ሁኔታ ነው አንዱ ሪዝን ደግሞ። ስለዚህ ሁለት ሪዝን አለ ብለን ብናስብ አንዱ የጳውሎስ የራሱ ሪዝን ነው እንዲጽፍ ያነሳሳው። ሁለተኛው ደግሞ በሮሜ የሚገኙ ክርስቲያኖች ያሉበት ሁኔታ ነው ደብዳቤውን እንዲጽፍ ያነሳሳው። ስለዚህ በእነዚህ በሁለት ከፍለን ስና አንደኛው የጸሐፊ ወይንም የጳውሎስ ሁኔታ ምንድነው ይሄንን ደብዳቤ እንዲጽፍ ያደረገው ብለን ስንል የሐዋርያት ሥራ ምዕራፍ 20 ላይ ጳውሎስ በግሪክ ቆሮንቶስ ሆኖ እንደጻፈ ተናግረናል። ሐዋርያት ሥራ ምዕራፍ 20 ከቁጥር 2 ላይ ጀምሮ ማለት ነው። እና 3 እንትኖችን ይጠቅሳል። ለሄድባቸው ያሰባቸው 3 ቦታዎች ይጠቅስላቸዋል ለሮሜ ሰዎች። ስለዚህ የጳውሎስ ሁኔታ ይሄንን የሮሜን ደብዳቤ እንዲጽፍ ያስገደደው የጳውሎስ ሁኔታ ብለን ከከፈልናቸው ከሁለቱ ነገር አንዱ የጳውሎስ ሁኔታ ነው፣ አንዱ የሮም ቤተክርስቲያን ያለችበት ሁኔታ ነው ብለናል። ስለዚህ አንደኛውን ነጥለን ስናይ የጳውሎስ ሁኔታ ምንድነው ይሄንን ያጻፈው ነገር ብለን ስናስብ ጳውሎስ ሊሄድ ያሰባቸው 3 ቦታዎች እንዳሉ ይነግረናል። ጳውሎስ ይሄን ደብዳቤ ሲጽፍ ማለት ነው ከዚሁ ቦታ ላይ ነው፣ ከዚሁ ከሮሜ መጽሐፍ ላይ ነው ይሄንን የምናወጣው። አንደኛው ጳውሎስ ሊሄድ ያሰበው ቦታ አንደኛ ኢየሩሳሌም እየሄደ ነው። ወደ ኢየሩሳሌም ሄዳለሁ ይላቸዋል። ይሄንን ሮሜ 15:25 ላይ ታገኛላችሁ። ሮሜ 15:25 3 ቦታዎች ሊሄድባቸው ካሰባቸው 3 ቦታዎች ላይ አንደኛው ምንድነው አለን? ኢየሩሳሌም። ይሄ ኢየሩሳሌም የሚሄድበት አንዱ ምክንያት ምንድነው? ለኢየሩሳሌም ቤተክርስቲያን የተሰበሰበውን ገንዘብ ይዞ በዛ ለተቸገረችው በኢየሩሳሌም ላለችው ቤተክርስቲያን የሚያስፈልጋትን ሪሶርስ ይዞ እየሄደ ነው ወደ ኢየሩሳሌም።
ይሄንን ሮሜ 15:25 ላይ ታገኙታላችሁ። ወደዛ እየሄድኩኝ ነው ሲጽፍላቸው ነው እንደዛ የሚላቸው። ሮሜ 15 ላይ እየሄድኩኝ ያለሁት ወደ ኢየሩሳሌም ነው። በኢየሩሳሌም ያለች ቤተክርስቲያን ችግር ውስጥ ስላለች ከናንተ ከአሕዛቦቹ የተሰበሰበውን ነገር ይዞ ከሚዞርባቸው ቦታዎች ከሰበሰበውን ገንዘብ ይዞ ወደ ኢየሩሳሌም ይሄዳለሁ። ስለዚህ ወደዛ ለማደርገው ጉዞ የተሳካ እንዲሆን ምን አድርጉልኝ? ጸልዩልኝ። አያችሁ ይሄ ምን ያህል ጃይንት የሆነ ሰው ምን ይላል? ጸልዩልኝ ይላል። አያችሁ ጸልዩልን ማለት እኮ ከባድ ነገር አለ። ዛሬኛ ጸልዩልን አንል፣ ብንሞት ጸልዩልን አንልም። አንዳንድ ጊዜ ጳውሎስ ጸልዩልኝ እያለ እኛ ብንሞት ጸልዩልን አንል። እስክንሞት እንጠብቃለን። መከራው ክራሽ እስኪያደርገን እንጠብቃለን። ኖ የእግዚአብሔር ቃል የሚያስረዳን አንዳችን ለአንዳችን እንድንጸልይ ነው። እኔ ዛሬ የሆነ ነገር እንትን ካለልኝ በቃ ጸልዩልኝ ማለት አለብኝ። መሞት የለብኝም ብቻ። ጳውሎስ ምን ይላል? ምን አድርጉልኝ? ጸልዩልኝ። ወደ ኢየሩሳሌም ሄዳለሁ። ለምንድን ነው ጸልዩልኝ የሚለው? በአይሁድና በግሪክ ሰዎች ወይንም ደግሞ በአሕዛብ መካከል እንግዲህ ገንዘቡ የተሰበሰበው ከማን ነው? ከአሕዛቦች እኮ ነው ገንዘቡ የተሰበሰበው። ይሄንን አልቀበልም ሊሉ ይችላሉ ኢየሩሳሌሞች። አይሁድ ስለሆኑ አልቀበልም ሊሉ ይችላሉ በሚገርም ሁኔታ። ስለዚህ አንደኛ ወደ ኢየሩሳሌም ሄዳለሁ፣ ምን አድርጉልኝ? ጸልዩልኝ። ለቤተ ክርስቲያን የተሰበሰበ እርዳታ ይዞ እየሄደ ነው ማለት ነው። ሁለተኛ ደግሞ ሮም መጥቼ ላያችሁ ናፍቃለሁ። ምዕራፍ 1:11 ላይ ወይንም ደግሞ 15:23 ላይ እነዚህን ሰዎች አያውቃቸውም ጳውሎስ፣ ኢምፐርሰን አያውቃቸውም። ጳውሎስ ከጻፋቸው ደብዳቤዎች ውስጥ ለማያውቃቸው ሰዎች ከጻፋቸው ደብዳቤዎች ውስጥ 2 ናቸው ተብሎ ነው የሚገመቱት። የአንደኛው የሚያጠራጥር ነገር ቢኖረውም ይሄኛው ግን ሮም በፍጹም አልሄደም፣ አላያቸውም። ላላያቸው ሰዎች ነው እየጻፈ ያለው። ላላየው ቤተክርስቲያን ነው እየጻፈ ያለው፣ ወይንም ላልመሰረተው ቤተክርስቲያን ነው እየጻፈ ያለው፣ ላልመሰረተው ቤተክርስቲያን። ስለዚህ ወደ ሮም መምጣት እፈልጋለሁ። ከአንዴም ሁለቴም ሞክሬ አልቻልኩም ልመጣ ላያችሁ። ነገር ግን እግዚአብሔር ደግሞ መጥቼ እንዳያችሁ ሁኔታዎችን እንዲያመቻቹልኝ ምን አድርጉልኝ? ጸልዩልኝ። መጥቼ ላያችሁ ናፍቃለሁ። ስለዚህ እየጻፈላችሁ ያለው ለሚቀጥለው ስቴፑ ወይንም ደግሞ ከኢየሩሳሌም በኋላ ወደ እነሱ ሄዶ ለሚያደርገው ጉዞ ቀድሞ እየነገራቸው ነው። ላያችሁ ስለምፈልግ ወደ እናንተ ልመጣ ስለምናፍቅ ይሄንን ነገር ከጨረስኩኝ በኋላ ወደ እናንተ ምን አደርጋለሁ? እመጣለሁ። አልቪዚቲው። ስለዚህ አንዱ ሁለተኛው ወደ ሮም የመሄድ ጉዞውን እያስታወቃቸው ነው ማለት ነው ለነዚህ ሰዎች። ስለዚህ ሶስተኛው ደግሞ የት መሄድ እፈልጋለሁ ይላል። ሮሜ 15:20 ላይ የምታገኙት ወደ ስፔን መሄድ እፈልጋለሁ። ወንጌል ወደዛ አካባቢ አልተሰበከም። ስፔን አካባቢ ወንጌል አልተሰበከም። አሁን እዚህ አካባቢ ያለኝን እዚህ ግሪክ አካባቢ ቱርክ አካባቢ ያሉ ቦታዎችን አገልግሎ ኦልሞስት ወንጌል እዛ አካባቢ ተዳርሷል። ነገር ግን ወንጌል ያልደረሰበት ቦታ ደግሞ የት አለ? ስፔን አካባቢ አለ። ስለዚህ ወደ ስፔን ግን ሲሄድ የሚሄደው ቀጥታ ሳይሆን እናንተ ጋር መጥቼ እናንተ ደግሞ ለዚህ ጉዞዬ እንድትረዱኝ ስለምፈልግ እናንተን ጎበኛችኋለሁ። እናንተ በምታደርጉልኝ እርዳታ ደግሞ የት ሄዳለሁ? ስፔን ሄዳለሁ ወንጌልን ለመስራት። ወንጌል በአስማት አይደለም የሚሰራው በዛም ዘመን። ወንጌል በገንዘብ ነው የሚሰራው። ክብር ለእግዚአብሔር ይሁን። ይሄም ሰውዬ እንደዛ ነው የሚለው። ክሊር እኮ ነው። በቃ ይሄ ምንም እንትን እኮ የሌለው ይሄ ማያደናግር ነገር ነው የሰውዬ ሲጽፍ የሚጽፈው። በቃ ክሊር ነው። ዓላማዬ ምንድን ነው? ወንጌል ለስፔን ማድረስ ነው። ከዛ ወንጌል ለስፔን ለማድረስ ግን በአስማት አይደለም ሄጄ የምሰራው። እናንተን ላያችሁ ናፍቃለሁ። መጀመሪያ ገንዘቡን አይደለም የሚነግራቸው። መጀመሪያ ላያችሁ ናፍቃለሁ ይልና እንደውም ምን ይላቸዋል? ጸጋን ላካፍላችሁ ፈልጋለሁ። ጸጋን ማካፈል ብቻ አይደለም፣ እኔ ብቻ አይደለም ማካፋዩ፣ ከናንተም ደግሞ ጸጋ ለመካፈል ፈልጋለሁ። ወንጌል እንደዚህ ነው። ወንጌል እኔ ብቻ አይደለም ለአንተ ጸጋ ማካፈል፣ አንተም ለኔ ማካፈል። አካፋይ ብቻ ለአንድ ቦታ ተለይቶና ተካፋይ የሚባል የለም ወንጌል ውስጥ። ተከፋፋይ ነው ያለው። ክብር ለእግዚአብሔር። እንከፋፈላለን ነው እንጂ የሚባለው በቃ እኔ ሁሌ አካፋይ አንተ ሁሌ ተካፋይ ሆነ የምትቀመጥበት አይደለም አገልግሎት። ክርስትና እንደዛ አይደለም። ጳውሎስን የሚያክል ጃይንት ሰው ወደ 3ኛው ሰማይ ሄጄ እኮ አየሁ እኮ ያለ ሰውዬ እኮ ነው። ይሄንን የተናገረው ከ14 ዓመት በኋላ ነው። ከ14 ዓመት በኋላ ነው። ገላትያ ላይ እኮ ይናገራል እኮ እኔ ወደ 3ኛው ሰማይ እኮ ሄጄ የእግዚአብሔርን ክብር ያየው ሰው ነኝ።
ለቆሮንቶስ ሰዎች ሲጽፍ በጣም አናደውት ይመስለኛል። ሐዋርያ አይደለም አንተ ምናምን እያሉ በቃ እንትን ሲሉት ገንዘብ ልትወስድ ነው ከነዚህ ሰዎች ምናምን እያሉ ሁለተኛ ቆሮንቶስ የተጻፈው በዛ ምክንያት ነው። እኔ የእናንተን በመስጠትና በመቀበል ያለውን ትራንዛክሽን እንጂ የእናንተን ገንዘብ ፈልጌ አይደለም። እኔ እኮ ሶስተኛ ሰማይ ላይ ሄጄ ሶስተኛ ሰማይ የተካሄደውን ነገር አይቼ የመጣው ሰው ነኝ። ኢየሱስ ክርስቶስ ራሱ ተገልጦልኝ የተናገረኝ ሰው ነኝ። ይሄንን የሚያክል ጃይንት ሰውዬ ምን ይላል? እኔ ብቻ አይደለም ማካፍላችሁ እናንተም ጸጋ ታካፍሉኛላችሁ። ምን ያህል ሃምብል እንደሆነ እያያችሁ ነው። ዛሬ እኮ መድረክ የያዘ እኮ አገልጋይ እኮ አይካፈልም እኮ አካፋይ ብቻ ነው እሱ። በቃ አይካፈልም ከኛ። ይሄ ትክክለኛ እንትን አይደለም። ጳውሎስ ራሱ ይሄንን የሚያክል ሰውዬ ይሄንን የአዲስ ኪዳንን እኮ ግማሽ እኮ መጽሐፍ የጻፈ ሰው እኮ ነው እናንተ እንዴ 14 እኮ ነው የጻፈው። 27 እኮ ነው ሙሉ እኮ 14ቱን የጻፈው ሰውዬ መጥቼ ላካፍላችሁ ብቻ ነው፣ እጅ ጭንላችኋለሁ፣ እንዲያረጋችኋለሁ፣ ችግራችሁ ይፈታል፣ ጥያቄያችሁን ይዛችሁ አትመለሱ ምናምን አለም ያላችሁ። ኖ መጣለው ጸጋ አካፍላችኋለሁ፣ ከዛስ ከእናንተ ደግሞ እካፈላለሁ። ሃምብል ክብር ለእግዚአብሔር ይሁን። ኢየሱስ እንደዚህ አይነት የሥርዓት አምላክ ነው። እኛ ሁሌ ሰባኪ ብቻ፣ እኛ ሁሌ መካሪ ብቻ ነው። እኛም መመከር አለ፣ አገልጋዩም መመከር አለበት፣ ፓስተሩም መመከር አለበት። ፓስተሩ ሁሌ አካፋይ አይደለም፣ መካፈል አለበት ፓስተሩ። ቁጭ ብሎ ደግሞ አይታችሁ ከሆነ ሰዎች ፓስተሮች እኮ ሌላ ቸርች እኮ ሄዶ እኮ አይካፈሉም። ወይ ከፊት ነው ከኋላ እኮ አኖኒመስ ሆኖ እኮ ቁጭ ብሎ እኮ ተካፍሎ እኮ አይቻላል እንዴ? ምን ችግር አለ? ምን ዝም ብለህ ሄደ አሁን ሌላ ቸርች ምን ችግር ከኋላ ተቀምጪ ብሰማ ምን ችግር አለ? ምንም ችግር። በቃ ጸጋ እኮ ነው እየተካፈልኩ ያለሁት። ጳውሎስ ግን ይሄንን ይሄ እኮ እያንዳንዱ የተጻፈው ነገር ዛሬ እኛ እንድንማርበት ያያችሁ። ጸጋ ላካፍል ብቻ ሳይሆን ከእናንተ ደግሞ ምን ላድርግ? ልካፈል። ከዛስ ለመንገዴ ደግሞ ወንጌልን ለማድረስ ለማደርገው ጉዞ ደግሞ ምን ታረጉኛላችሁ? you'll help me out። ይሄ በቃ ምንም ክሊር ነው። ከፈለክ ትሰጣለህ፣ ካልፈለክ አትሰጥም። በቃ ችግር የለበትም ሰውየው። ብትሰጥም ይሄዳል፣ ባትሰጥም ይሄዳል። ወንጌል ለስፔን መሰበኩ አይቀርም። አያችሁ። ግን he is open to that። ወደ እናንተ መጣለሁ፣ ጸጋን አካፍላችኋለሁ፣ እናንተም ታካፍሉኛላችሁ፣ ትጸልዩልኛላችሁ፣ ከዛ ያላችሁን ደግሞ ከዛ ትሰዱኛላችሁ ወደ ስፔን ነው እያላችሁ ያለው። ይሄ ደብዳቤ የተጻፈበት አንዱ ሪዝን እና ኢምፖርታንቱ ሪዝን ይሄ ነው። በኢየሩሳሌም በስፔን መካከል ነው ያለችው። ኢየሩሳሌምና ስፔን አለ፣ መሃል ላይ ምን አለ? ሮም አለ። ስለዚህ ይሄዳል ሮማ እንደተወሰነ ጊዜ አሳልፎ የሚረዱትን ነገር እንትን ብሎ ወንጌል ይዞ ወዴት? ወደ ስፔን። አንፎርቹኔትሊ ግን አልተሳካም። ይሄ ነበር ሐሳቡ። እግዚአብሔር ግን በሌላ መንገድ በሐዋርያቱ ለስፔን ተሰብኳል ወንጌል። ክብር ለእግዚአብሔር ይሁን። አያችሁ፣ እኛ ሁሉንም እንሰራው እኛ አይደለም። እናስባለን፣ ለማድረግ ያሰብነውን እናቅዳለን፣ ግን ሁሉንም እኛ እንሰራዋለን ማለት አይደለም። እኔ ሁሉን እዚህ አውሮራንና እንትኑን ደንቨርን ሁሉ ደርሳለሁ የሚባል ነገር የለም። ብቻችንን ልንደርስ የእግዚአብሔርም ሐሳብ አይደለም። ባይዞ እኔ እዚህ ጋር ከሰራው somebody has to work somewhere ስሞክ ሂል somebody ደግሞ መነሳት አለበት። ስለዚህ የእግዚአብሔር መንግስት ሰፊ ነው፣ የሚያጋድለን ነገር የለም። አያችሁ፣ ጳውሎስ እንኳን ትልቁ ሰውዬ ወደ ሶስተኛ ሰማይ የሄደ ስንት ወንጌል ለስንት ቦታ እየተደበደበ ለነገስታት ሁሉ የሰበከ ሰውዬ አልተሳካም ያሳቡ። ሮም ታስሮ መጣ፣ ከዛ ለተወሰነ ጊዜ ተፈታ። ከዛ በኋላ ኔሮ የሚባል ንጉስ መጣና አንገቱን ቆርጦ ገደለው ማለት ነው። በሮም ሞተ ማለት ነው። ስፔንም አልሄደም። ግን የዚህ ሰውዬ ሐሳብ ምንድን ነበረ? በቃ ይሄ ነበር ሐሳቡ። ክብር ለእግዚአብሔር ይሁን። ስለዚህ ለቤተ ክርስቲያን ስለሚደረገው የገንዘብ መዋጮ በሁለተኛ ቆሮንቶስ 8 እና 9 ላይ ማየት ትችላላችሁ። ገንዘቡ የተሰባሰበው ወደዛ ሊሄድ እንደሆነ ማለት ነው። ያንን ማየት ትችላላችሁ። ስለዚህ ይሄ አንደኛው ደግሞ ዓላማው ምንድነው? ከአሕዛብ የተሰበሰበው ገንዘብ ደግሞ ወደ አይሁድ ነው እየሄደ ያለው፣ ወደ አይሁዶች ነው። ይሄ ደግሞ ምን ያመጣል? በእግዚአብሔር መንግስት ውስጥ አንድነትን ያመጣል። አያችሁ፣ አሕዛብ ከዛ አይሁድ የሚባል ነገር የለም። የግሪክ ሰው እስኩቴስ ምናምን የሚባል ክፍፍል የለም። የእግዚአብሔር መንግስት አንድ ነው። በዘር በምናምን የሚከፋፈል አይደለም የእግዚአብሔር መንግስት። ስለዚህ ጳውሎስ እዚህ ጋር እየሳለውም ያለው ፒክቸር ምንድነው? የኪንግደም ማይንድ ነው እየሳለ ያለው።
አያችሁ ከአሕዛብ የተገኘው ሪሶርስ ለአይሁድ ይሆናል እያለ ነው ያለው። እነዚህ ሰዎች ላይቀበሉ ጸልዩልኝ የሚላቸው ለዛ ነው። በጣም ውስጣቸው ብዙ ነገር ስላለ ላይቀበሉ ይችላሉ። አሕዛብ ደግሞ ከመቼ ጀምሮ ነው የእግዚአብሔር ሕዝብ የሆነው አንቀበልም ሊሉ ይችላሉ። ለዚህ ጸልዩልኝ ይላቸዋል። ስለዚህ አንዱን መልእክት ያ ነው እና ለዚህ ለስፔን ለሚያደርገው ስኬት ለሚያደርገው ነገር ያንን የጳውሎስ ፖይንቶች እነዚህ ናቸው። 3 ፖይንቶች የሚሄድበት ቦታ አለ፣ መድረስ የሚፈልግበት ቦታ አለ፣ ከዛ እነሱን ደግሞ ጎብኝቶ ከነሱ ደግሞ ሊቀበል የሚፈልገው ነገር አለ። ስለዚህ 3 ዋና የጸሎት ጥያቄዎች አቅርቧል። አንደኛ በኢየሩሳሌም የሚኖረውን አገልግሎት ተቀባይነት እንዲያገኝ ምን አድርጉልኝ ጸልዩልኝ ይላቸዋል። ሁለተኛ ደግሞ ወደ ስፔን ለሚያደርገው ጉዞ ደግሞ እርዳታ እንዲያደርጉለትና ወደዛ የሚያደርገው ጉዞ ደግሞ የተሳካ እንዲሆን ጸልዩ ይላል። ከዛ ወደ ሮም ደግሞ ሲመጣ እንዲቀበሉትና ያው ሪሶርሶችን እንዲሰጡት ወይንም የገንዘብ አቅም እንዲሆኑት እነዚህን 3 ነገሮች ይነግራቸዋል።